ሁለቱም ልክ ናቸው ያሳጣልም አያሳጣም የሚሉት ምድረው AI እስካሁን ከለርኒንግ አንፃር ከተፈጠሩ በጣም ቤስት ቱሎች የመጀመሪያውን አንዱ ነው AIን በመሰልጠን ብቻ የሥራ ኦፖርቹኒቲ ማግኘት ይቻላል ወይ ኤሌክትሪሲቲ ሌክዠሪ እንዳልሆነ ሁሉ AIም ሌክዠሪ አይደለም እያንዳንዱ ቦታ ገብቶ ኢምፓወር ማድረግ የሚችል ፕሮብለም ሶልቭ ማድረግ የሚችል ቱል ነው ስለዚህ ራቅ ሳይሆን መቅረብ ነው ያለብን ወደ AI አትጠቀሙት እንደዚህ ሳይሆን at every age መጪውን ብለን እንገምተው 5-10 ዓመት አሁን እየመጣበት ያለው በጣም የሚያስገርም ፍጥነት አለ ሪፕሌስ የሚደረጉ ስራዎች ይኖራሉ የዛሬ 5-10 ዓመት የአርት ሰዎች ስራ ከማሳጣት ያለፈ ሚኒንግ አለው ብለው ይከራከራሉ ብዙ ሰዎች ግጥም መጻፍ ይችላል ግን መስፈን አይችልም ወጥቷል ከዛ ግጥም ጽፎ እንዲዘፍንለት ማድረግ ይችላል ማለት ነው ኢቨንቹዋሊ የሆነ ነገር ተፈጥሮ ሲስተሙ AI ኮላፕስ ካረገ ሰው ልጅ ወደ ስቶኔጅ ሊመለስ ነው 10 ታይምስ ነው የምትፈጥነው 10 ታይምስ ፈጠንክ ማለት ደግሞ 10 ታይምስ ዴሊቨር ማድረግ ትችላለህ ማለት ነው 10 ታይምስ ዴሊቨር አረክ ማለት ደግሞ 10 ታይምስ ስራ አዲስ መስራት ትችላለህ ማለት ነው ማስተማር ያለብን መናገር ያለብን yes ሪፕሌስ የሚደረጉ ስራዎች አሉ እሱ ሪያሊቲ ነው ወሬውን ተውና ኮዱን አሳየኝ ይባላል አሁን ደግሞ ተቀይሮ ኮድ ኢዝ ቺፕ ሾው ሚ ዘ ፕሮምፕት ይባላል AI ስራችንን እየቀማን ነው ብለን እየፈራን ነው እናንተ ደግሞ ኦፖርቹኒቲ ነው AI ሁሉም መጠቀም አለበት ትላላችሁ እንዴት በመጀመሪያው ጋር ስመጣ ፕሮፌሽናሎች እንዴት ነው AI እየተጠቀሙ ያሉት እንዴት ነው ፕሮሰሳቸው ላይ ኢንተግሬት እያደረጉ ያሉት that's the right question ማን ነው የሚያወራው ነው ምድረው ናትናኤል ሲሳይ ኤጀንት ነው ማሰብ የሚችል አክት ማድረግ የሚችል ኤጀንት ነው AI ምንድን ነው ሲምፕል ወርድስ ማለት ነው AI ማለት ሰላም ደናችሁ የስታርታፕ ፖድካስት ውድ ቤተሰቦቻችን ዛሬ የሚገርም ውይይት ይዤላችሁ መጥቻለሁ ከናቲ ጋር ነኝ ያለሁት ናትናኤል ሲሳይ እንግዲህ ነው ስለ AI በጣም ብዙ ነገሮችን እናወራለን እንግዲህ ያው ብዙዎቻችሁ AI ተጠቀማላችሁ ጄሚናይ ዲፕሲክ ቻትጂፒቲ እና የመሳሰሉት ምን ቤኔፊት አላቸው በአግባቡ እየተጠቀምናቸውስ ነው ወይ ፉሊ ኤክስፕሎይት አድርገናል ወይ ፖቴንሻላቸውን በእያንዳንዳችሁ ፕሮፌሽን ደግሞ ለምሳሌ ማርኬቲንግ ላይ ያላችሁ ሎየሮች እንዲሁ ኢንጂነሮች የመሳሰለው ፊልድ ላይ ያላችሁ ሰዎች AIን እንዴት አድርጋችሁ ነው የምትጠቀሙት እንዴትስ አድርጋችሁ መጠቀም ይገባችኋል እንዴት ማክሲማይዝ ታረጋላችሁ ካፓሲቲውን የመሳሰሉትን ነገሮች እናወራለን እነ ናትናኤል ዲሞክራታይዚንግ AI ወይም AI for all የሚል መሰረታዊ ሎጎ እና ኮንሰፕት ይዘው AIን ፕሮዳክት ለአብዛኛው ሰው ተደራሽ እንዲሆን የAIን በረከትና ጠቀሜታዎች ብዙ ሰው እንዲጠቀምባቸው በጣም አንዳንድ ስራዎችን እየሰሩ ነው እዛ ላይ በደንብ ዝርዝር ውይይት እናነሳለን AI ላይ የሚኖራችሁን ማንኛውም ጥያቄዎች ይመልሳል ብዬ አስባለሁ ማንኛውም ባይሆን እንኳን አብዛኛውን ይመልሳል ብዬ አስባለሁ ይሄ ኤፒሶድ ከእንትኑ ቪዲዮ ከተለቀቀ በኋላ ደግሞ ከስር ጥያቄዎች ብትጠይቁ ይሄው እዚሁ ቃል አስገባዋለሁ ናትናኤልን ከስር ጥያቄዎቻችሁ መልስ እንደሚሰጥ ማለት ነው እንግዲህ ተማሪዎች ቢዝነስ ላይ ያላችሁ ሰዎች ፕሮፌሽን ላይ ያላችሁ ሰዎች ስራ ላይ ያላችሁ ሰዎች ኢን ጀነራል ስታርታፖች ይሄንን ኤፒሶድ ብትሰሙ በጣም ይጠቅማችኋል በጣም ትማሩበታላችሁ ብዬ ተስፋ አደርጋለሁ ቀለል ያለ ውይይት ዘና ብለን እናወራለን ስቴይ ቲዩንድ አብራችሁን ቆዩ ስታርታፕ ፖድካስት ናቲ እንዴት ሰላም ነው እንዴት ዋልክ እግዚአብሔር ይመስገን ኑሮ እንዴት ነው ሁሉ ፋይን thank you for coming እኔም በጣም አመሰግናለሁ ፊቸር ስላደረጋችሁ እናንተ ፖድካስት ላይ thank you በጣም AI ላይ እንግዲህ ጠቀስኩት መነሻዬ ላይ ዲሞክራታይዚንግ AI ብላችሁ የAI በረከት ለሁሉም ይገባል ብላችሁ አንዳንድ እንቅስቃሴዎች ያደረጋችሁ ነው AI ለሁሉም ይገባል ወይ ከሚለው እንጀምር ዲሞክራታይዚንግ AI ስንል ትልቅ ወርድ ይመስላል AI ለሁሉም ፖይንታችን ምንድነው ሁሉም ሰው AIን መጠቀም ይችላል ፌስቡክ እንደሚጠቀመው ቲክቶክ እንደሚጠቀመው ኤኒ ሶሻል ሚዲያ እንደሚጠቀመው እጁም ላይ ስላለ ስልኩ ሁሉም ሰው AIን መጠቀም ይችላል ሁሉም ሰው ደግሞ የሚሰራውን ስራ በAI ፓወርድ አድርጎ መስራት ይችላል ኤኒቲንግ ለሁሉም ይገባል ወይ ኦፍ ኮርስ yes እንዴት ነው የሚጠቀመው እንዴት አድርገን ነው ከAI ቤስት የሆነ ሪዛልት የምናገኘው የሚለው ማስተማር ነው እንጂ የሚጠበቅብን AI ለሁሉም ይገባል ሁሉም ደግሞ ሊጠቀመው ይችላል እና ምንድነው እንደ እንትን ነው አሁን አንድሩ ዩኒክ የሚለው ነገር አለ እንደ ኤሌክትሪሲቲ ነው AI አሁን ለምሳሌ የሆነ ሰዓት ላይ ዛሬ 200-300 ዓመት ወደ ኋላ ብትሄድ AI ማነው ኤሌክትሪሲቲ እንደ እንትን ነው ላይክ ሲጀመር የኛ ቢዝነስ እንኳን ኤሌክትሪክ ሲያነጠቀምም ልትል አትችልም ራይት አሁን ላይ ተለምዷል ኤሌክትሪሲቲ የትኛው እኔ ሎ ፈርም ነኝ የኛ በኤሌክትሪሲቲ ፓወር አንሆንም አትልም AIም እንደዛ ነው እና አስ አን ኢንዲቪጁዋልም እንደ ኤሌክትሪሲቲ ነው ቤት ውስጥ እንደምትጠቀመው ስቶቭ አለ ፕላስ ደግሞ ቲቪ አለ ሁሉም ፓወር የሆኑት በኤሌክትሪሲቲ ነው
ራይት ናው ኤአይ ኢዝ ዘ ኒው ኤጅ ኦፍ ኤሌክትሪሲቲ እንደ ኤሌክትሪሲቲ ነው። ስለዚህ በዛ ልክ ነው ሁሉም ቤት ጋር ሁሉም እጅ ላይ መድረስ ያለበት ማለት ነው። ዋው የሚገርም አገላለጽ ነው። ፊር አለብን ሁላችንም። አሁን ግን ኤአይ ሲባል ሜቢ ሰርዶር ልብስ ስለሆንን ሊሆን ይችላል ምናምን አላቅም። እንግዲህ ዩሮፕ እና አሜሪካ ያሉትም ይሄ ፊር ይኖርባቸው ብዙ አላውቅም። ግን ኤአይ በእርግጥ ይሄን ፌር አለባቸው እነሱም። የተለያዩ ፖድካስቶችና ኢንተርቪዎችን ሳይ በተለይ የዚህ ኦፕን ኤአይ መስራቹ አንድ ጊዜ አንድ ፖድካስት ላይ ቀርበው ሲያወራ ኢለን መስክም ሲያወራ ሰምቼው አውቃለሁ። በእርግጠኝነት በጣም ብዙ ስራዎች እንደ ኒር ፊውቸር በሚመጡት 3-4-5 ዓመታት ውስጥ በኤአይ ሊወሰዱ እንደሚችሉ ደጋግመው ሲያነሱ ሰማለሁ። ስለዚህ ኤአይ ስራችንን እየቀማን ነው ብለን እየፈራን ነው። እናንተ ደግሞ ኦፖርቹኒቲ ነው ኤአይ ሁሉም መጠቀም አለበት ትላላችሁ። እንዴት ነው? ያ መጀመሪያ ላይ አሁን ማን ነው ይሄን የሚነግረን የሚለው በጣም መሰረታዊ ነገር ነው። አሁን ባለፈው አንድ ትዊት አይቼ ነበር። ያ ሊከን ይባላል የድሮ የኤክስ ሜታ የፌስቡክ ቺፍ ነበረ ኤአይ ላይ ማለት ነው። እና እነሱን አትስሟቸው፣ እነ ኤሎንን አትስሟቸው፣ እነ ዳሪውን አትስሟቸው። በኤአይ ሌበር ማርኬቱ ላይ ልትሰሟቸው የሚገባው ኢኮኖሚስቶቹን ነው። ቢኮዝ they are not expert on economics። አሁን እኛ as a human being as a civilization ለእንትን አዲስ አይደለንም፣ ለሪቮሉሽን አዲስ አይደለንም፣ ለቴክኖሎጂካል ሪቮሉሽን አዲስ አይደለንም አይደለ? ኢንተርኔት ነበረ ከዚህ በፊት። ሶ እንዴት ነው ሪሼፕ ነው የሚያደርገው ማርኬቱን ማለት ነው። እዚች ጋር ምንድነው በጣም በትኩረት መናገር ያለብን አሁን ኤአይ የሚባል ነገር አለ። ኤአይን የሚጠቀሙ ሰዎች ናቸው ስራዎቻችሁን የሚወስዱባቸው እንጂ ኤአይ አይደለም ነው። እንደ እንትን ይባላል፣ እንደ አባባል ይባላል። ግን we have to get ዲቴይሉን መግባት አለበት። ምን ማለት ነው? የትኛው ቦታ ላይ ነው ኤአይን የሚጠቀሙ ሰዎች የሚወስደው ስራውን እንጂ ኤአይ አይደለም። ሁሉም ስራዎች እንደዛ አይደሉ። ለምሳሌ ሊትራሊ በኤአይ የሚተኩ ስራዎች አሉ። አሁን ለምሳሌ በኤግዛምፕል ብናወራው ከስተመር ሰፖርት አሁን ለምሳሌ የተጀመሩ ኢኒሼቲቮች አሉ፣ እኛም ደግሞ የሰራናቸው ፕሮጀክቶች አሉ። ለምሳሌ ምንድነው ዱባይ ውስጥ ላለ እንትን ጸጉር ቤት ነው። ምንድነው ትጽፋለህ፣ ቴሌግራም ላይ ነው የምትጽፈው። በዚህ ሰዓት ቦታ አላችሁ ወይ ብለህ ትጽፍለታለህ። አዎ በዚህ ቦታ ምንድነው የሚያደርገው? እሱ አውቶማቲክ ሪፕላይ ነው የሚያደርገው። አዎ ምንድነው የሚያደርገው? ይሄድና እንትኑን ቼክ ያደርጋል፣ ካላንደራቸውን ቼክ ያደርጋል። ከዛ በኋላ ካላንደራቸውን ቼክ ካደረገ በኋላ ነው በዚህ ሰዓት ዝግ ነው፣ በዚህ ሰዓት ግን እንትን ማድረግ ትችላላችሁ ይላል። ኮንፍሊክት ካለም ኮንፍሊክቱን ሪዞልቭ ያደርጋል። አሁን ይሄ የከስተመር ሰፖርት ነው። አሁን ይሄ ሲምፕለስት ስራ ነው። ሁለተኛ ደግሞ ኮል ሴንተሮች። አሁን ኮል ሴንተሮች ኢትዮጵያ ውስጥ ራሱ የተጀመሩ ኢኒሺዬሽኖች አሉ። እኔም ባለፈው የተጀምሯል እኛ ጋር ኮል ሴንተር you don't even know። አሁን እንዴት መሰለ ሜቢ ስማቸውን ብጠቅሱም ጥሩ ነው አይ ቲንክ ይመስለኛል አይደለ? ሐሳብ ኤአይ አሁን ባለፈው ዲሞ እያደረጉ ነበር። እንዴት ምንድነው ትደውላለህ፣ ስትደውል የሚያነሳው እንትን ነው ኤጀንት ነው የሚያነሳልህ፣ ሰው አይደለም፣ ኤአይ ነው የሚያነሳልህ። ሶ ኢንፎርሜሽን ለምሳሌ እንትን ያልፏል፣ ምንድነው ሰብስክሪፕሽን ያልፏል፣ ከፍያ ያለው ግን ደግሞ እንትን አላረጋችሁልኝም፣ አክቲቪቲ አላደረጋችሁልኝ። ኦኬ ይጠይቃል ጥያቄ ሪሊ ምንድነው እንትንህን ቁጥርህን ንገረኝ፣ የሰርቪስ ነምበርህን ንገረኝ። ቼክ ያደርግልና ሙሉ ነገር ይነግራል። you don't even know ሰው እንትኑን አትረዳውም፣ ሰው ይሁን አይሁን አትረዳውም። አሁን እንደዚህ አይነት ስራዎች እንትን ይላሉ፣ ሊትራሊ ይተካሉ። አሁን ኤአይ የሚጠቀም ሰው ነው እንጂ ራሱ ኤአይ አይደለም የሚተካው። እንትኑን ማየት አለብን። የኛም ፖይንትም ሌትስ ጌት ኢንቱ ዘ ዲቴይልስ። የትኞቹ ስራዎች ናቸው የሚተኩት፣ የትኞቹ ስራዎች ናቸው ደግሞ ኢምፓወርድ ሆነው ኤአይ እንደ አጋዥ የሚሄድባቸው የሚሉትን ፖይንቶች ማስረዳት አለብን። ሶ ማርኬቱን ሪሼፕ ያደርገዋል። ኦፍኮርስ የሚተኩ ስራዎች አሉ። አሁን ለምሳሌ ማንን ነው ምንሰማው የሚለው ባለፈው ቅድም ያልኩ እና ያን የሚናገሩት ኢኮኖሚስቶችን ነው መስማት ያለብን። አሁን ባለፈው ለታ ዩኔስኮ ያወጣው ጥናት ነበር። ምንድነው አት ዘ ኢንድ ኦፍ ዘ ዴይ ማየት ያለብን ኔት ሪዛልቱን ነው። አሁን በ2030 ወደ 78 ሚሊዮን አዲስ ስራዎች ይፈጠራሉ ቢኮዝ ኦፍ ኤአይ። ይሄ ምንድነው ሪፕሌስ የሚደረጉ ስራዎች አሉ። ወደ 170 ምናምን ሚሊዮን እንትኖች ሪፕሌስ ይፈጠራሉ፣ አዳዲስ ስራዎች። 92 አካባቢ ደግሞ የሚሆኑ 92 93 የሚሆኑ ደግሞ እንትን ይላሉ፣ ይተካሉ፣ ሪፕሌስ ይደረጋሉ። ሶ ኔት የሆነው ኢፌክቱ ጆብ ክሪኤሽን ነው ፖይንቱ። ኔት ክሪኤሽኑ ኔት የሆነውን ፒክቸር ቢገር ፒክቸር ስናየው ሞር ይሄ ኦፕቲሚስቲክ መሆን አለብን አባውት ኤአይ ነው። እና የሚተኩ ስራዎች እንዳልኩ ነው አሉ። ሁሉም ስራዎች ኤአይ ኢምፓወር አያረጋቸውም፣ ኤአይ ይተካቸዋል። አሁን ኤአይ ከመተካት አንጻር ደግሞ በሁለት መንገድ ማየት እንችላለን። እኔ ፕሮዳክቲቪቲ ዋይዝ ነው። ለምሳሌ አንተ ለምሳሌ አስ ዲቨሎፐር አስ ኢንጂኒየር 5 እጥፍ መስራት የምትችል ከሆነ 10 እጥፍ መስራት የምትችል ከሆነ ምን ማለት ነው?
አንተ በ10 ሰው ልክ እየሰራህ ነው። ዩ ዶንት ኒድ 10 ሰው መስራት 10 ሰው አትጠብቅም ማለት ነው። ዋት ኢፍ 10 ሰው መቅጠር ቢኖርብህ አትቀጥርም 10 ሰው ማለት ነው። እሱ ደግሞ ሪሊ እያየነውም ነው። ታዲያ 10 ሰዎቹ ስራ አጡ ማለት አይደል? ያ ስራ ያጣሉ። አሁን እንትን ማድረግ ያለብን ማስተማር ያለብን መናገር ያለብን የስ ሪፕሌስ የሚደረጉ ስራዎች አሉ። እሱ ሪያሊቲ ነው። ላይክ ጌት ሬዲ አሁንም እንትን ነው እያየነው ነው። ስለ ፕሮዳክቲቪቲ ዋይዝ አንተ የ10 ሰው ስራ ነው እየሰራ ያለው ገብቷል አይደል? ስለዚህ አሁን ላይ ራሱ አንድ ስታርታፕ ሪያሊቲ አንድ ስታርታፕ ወይ የቴክ ስታርታፕ ሲኒየር ኢንጂነር ነው የሚቀጥረው። አንድ ሲኒየር ኢንጂነር ቀጥሮ ከዛ በኋላ 2 ጁኒየር ዲቨሎፐሮችን በሚቀጥርበት ገንዘብ ክላውድ ኤአይ ሊገዛ ይችላል። የክላውድ ሰብስክሪፕሽን ሊገዛ ይችላል። ገብቷል አይደል? ስለዚህ ኢትስ ኦልሬዲ ዜር እና አለ። ነገር ግን እንዴት ነው ልንራመድ የምንችለው አብረን? እንዴት ነው ኢምፓወር ልናደርግ የምንችለው ራሳችንን? እንዴት ነው ፒቮትስ ልናደርግ የምንችለው ራሳችንን? ለምሳሌ አንድ ከስተመር ሰፖርት ላይ የሚሰራ ሰው አለ። አሁን ደግሞ ኤጀንቶችም ራሱ አሉ። ከስተመር ሰፖርት ኤጀንት ስለ ደግሞ አክት ማድረግ የሚችሉ ለምሳሌ ስልክ ትደውላለህ አይደለ? ለምሳሌ ራይድን ውሰድ። ራይድ ጋር ደውለህ ያዝልኝ ነው የምትለው አይደለ? ምንድነው ጥራልኝ፣ ዲስፓቸር ነው አይደለ የሚያደርጉት እነሱ። ዲስፓች ማድረግ የሚችሉ ኤጀንቶች አሉ። ትደውልላታቸዋለህ። ኢቭን ኢትዮጵያ ውስጥ አለ ረዊና የሚባል ባለፈው ለታ ዩኤስ ኤምባሲ ላይ ዲሞ እያደረገ ነበረ ልጁና ምንድነው ትደውላለህ። ደውለህ ሂዝ አን ኤጀንት ነው አክት ማድረግ ይችላል በራሱ ሶ አለ። ሪፕሌስ የሚደረጉ ስራዎች ኦብቪየስሊ አሉ። ነገር ግን ይሄ ዱም አይደለም፣ እንደዚህ ዱም ዳር ለሚሆን የሚፈጠሩ ስራዎች አሉ፣ ብዙ ኦፖርቹኒቲዎች አሉ። ስለዚህ እንደዛ ማየት የተሻለ ይመስለኛል። that's very interesting። AI ኤጀንት ምንድነው? እዚሁ ስላነሳኸው ነው AI ኤጀንት አሁን ለምሳሌ ጀነሬቲቭ የሚባላል ምንድነው? አሁን ቻት ጂፒቲ፣ ጀሚናይ ጀነሬቲቭ AI ናቸው። ሶ እነሱን ጀነሬቲቭ AIዎች እንደ ብሬን ተጠቀማቸውና አክት እንዲያደርጉ ታደርጋቸዋል። ምን ማለት ነው? ለምሳሌ ቅድም ያልኩ ልክ ደውለህ ማነው ቦታ አለ ወይ ብለህ ትጠይቃለህ። ለምሳሌ ፀጉር ቤት ላይ አሁን ያ ኤጀንት ቻት ጂፒቲ ቢሆን ኢንፎርሜሽን ነው የሚነግርክ፣ ቦታ የለም ነው የሚልክ። ኤጀንት ከሆነ ደግሞ ቦታ አለ ወይ የሚል ቱሎች አሉት። የካላንደር ቱል ትገጥምለታለህ። ሶ ራሱ አክት ያደርጋል። ወይም ደግሞ ኤጀንቲክ ማለት አክት ማድረግ የሚችል በራሳቸው አክት ማድረግ የሚችሉ። ስለዚህ አዲሽናል ትእዛዝ ሳይፈልጉ የሆነ ነገር ሴት ከተደረጉ በኋላ እንዳንተ ሆኖ አክት ያደርጋሉ ነው አክት ያደርጋሉ ማለት ነው። እና አሁን ላይ እንዲሁም ክሎድ ቦት በደንብ ስሙን እየተቀያይረውታል እና ምንድነው ኦፕን ክሎ ሆኗል። አሁን ላይ በኦፕን ኤአይ አኳየር ተደርጓል አይደል? ምንድነው እሱ ፉሊ አውቶኖመስ ነው። ከእንትንህ ከቴሌግራምህ ጋር ታገናኘዋለህ፣ ከዋትሳፕ ጋር ታገናኘዋለህ። ሪፕላይም ያደርጋል አይደል? ሪፕላይ ኤቭሪ ነገር ላይክ ቼክ ማድረግ የምትፈልገው ነገር ካለ አውትሳይድ አንተ ጎግል ላይ ሄደ ምን ብለህ ቼክ የምታደርገውን ትጠይቀዋለህ፣ እሱ ሄዶ ቼክ ያደርጋል። ብዙ እና ኤጀንቲክ የሆኑ ኤአይዎች አሉ። ሶ እነዚህ ኤጀንቲክ ኤአይዎች ቀላል አይደሉም፣ የሚፈጥሩት ኢፌክት ቀላል አይደሉም። ስለዚህ ጥያቄውን ለመመለስ ጀነራሊ የሚተኩ በቃ የሚቀሩ ኦብሶሊት የሚሆኑ ስራዎች አሉ። ኢንተርኔት ኦብሶሊት ያደረጋቸው። እንዲሁም ይሄኛው ኢትስ ሞር ኮምፕሌክስ ነው። ቢኮዝ ስታስበው እኮ አሁን የኛ ሂውማን ኮራችን ምንድን ነው? ማሰብ ነው አይደለ? አሁን ለምሳሌ ምንድነው ፊሎሶፊካሊ ይሄ የሞደርን ፊሎሶፊ ተጀመረ የሚባለው 17ኛው ክፍለ ዘመን ላይ ነው በዴካርት አይደለ? አይ ቲንክ ዜርፎር አይ አም። ሶ ምን ልንል ነው? ኤአይ ቲንክ ካደረገ አሁን ገብቷል። ኤአይ ያስባል። እንትኑን መጮት እንችላል። እንዴት ነው የሚያስበው? ወይ ሪሊ ያስባልስ? ወይ ማሰብስ ምን ማለት ነው የሚሉትን ብናወራ ግን ያስባል። ኤአይ ኦፍ ኮርስ ያስባል። ስለዚህ ቀላል ነገር አይደለም። የሆነች ስፓይስ አይደለችም። ስራችን ላይም ህይወታችን ላይም የሚጨመር የሆነች ቅመም ነገር አይደለም። ኦል ኦቨር የሚቀይረን ቱል ነው። ናይስ። አንዳንድ ጊዜ ሰዎች ሲያወሩ የምሰማው ምንድነው መሰለህ ቢዮንድ ኮንትሮል ይወጣል ኤአይ አንዳንድ ጊዜ ከሚሰጠው ፕሮምፕት ከትእዛዙ ከምኑ ውጭ ይሆንና አንዳንድ ጊዜ ትእዛዝ ስታዘውም ሪስፖንሲቭ አይሆንም፣ እንደፈለገ ይሆናል። ሰዎችን አታክ የሚያደርግበትም ነገር ይኖራል እና ኢቬንቹዋሊ እያለ በራሱ አስቦ የሰዎችንም ሲቪላይዜሽን የመቀማት በራሱ የመቆም ነገሮች አሉ። አንዳንድ ዝንባሌዎችም እንደውም ኒውስ ላይ ምናምን አንዳንድ ጊዜ ይወጣል። አታክ ፕሮምፕት የሚሰጣቸውን የሚያዛቸውን ሰዎች ጭምር አታክ የሚያደርጉ ኤአይዎች ምናምን እና ምንድን ነው እሱ ነገር? ያ ምንድን ነው አሁን ይሄ አሁን ላይ ከረንትሊ ያለው ኤአይ ሃሉሲኔት ያደርጋል። ለምሳሌ ከምታወራው ውጪ ሊነግርህ ይችላል፣ ሊያወራ ይችላል። እሱ ችግር ነው።
ሃሉሲኔሽን ይባላል የሚታወቅ ችግር ነው ሶልቭ እየተደረገ ያለ አሁን ሌተስት ሞዴሎች ሃሉሲኔሽናቸው ቀንሷል ምንድነው እያወራው ካለ ስትራክቸርድ የሆነ ነገር ነው የሚመልስልህ ሁለተኛ ደግሞ በደም አፕግሬድ እየተደረገ ሲመጣ የሚሻሻል ነገር ነው ሃሉሲኔሽን ነው ሁለተኛው ደግሞ ያልከው ሪሊ እንትን ቶፒክ ነው የሚፈራ ቶፒክ ነው ስል ለምሳሌ ዩቫል ኖህ ሃራሪ የሳፒያን ጸሐፊ በጣም ቆይቷል ስለ ኤአይ ማውራት ከጀመረ is very dangerous ራሳችንን አንደርስታንድ አሁን ለምሳሌ የሚገርመው እኛ ራሳችንን ኮንሽስነስ የሚባለውን ነገር አንደርስታንድ አናደርግም so we are creating እኛን ከኛ በላይ አንደርስታንድ ማድረግ የሚችል ቱል እየሰራን ነው እና እንዲሁም ቱል አይለው is not a tool AI is not a tool ኤጀንት ነው ማሰብ የሚችል አክት ማድረግ የሚችል ኤጀንት ነው እና እንዲሁም እነ ዩቫል ኤአይን ኤሊየን ይሉታል ኤሊየን ኢንቴሊጀንስ is not AI አርቲፊሻል ኢንቴሊጀንስ አይደለም ኤሊየን ኢንቴሊጀንስ ነው እንደሱ አይነት እንትኖች አሉ ዋሪፍ እንደዚህ አይነት ነገሮች ቢፈጠሩ ራሱን አስተምሮ እኛን አታክ ማድረግ ቢያደርገንስ የሚባሉ እንትኖች አሉ ፊሮች አሉ ግን በዛው ልክ ደግሞ የሚሰሩ ሪሰርቾች አሉ የኤአይ ሴፍቲ ላይ ስቲል እንትን አለ ግሬ ኤሪያ ነው ኮምፒት ማድረግ ስለሚፈልጉ እንትኖች አሁን ጄፍሪ ሂምልተን የጋድፋዘር ኦፍ ኤአይ ይባላል ምንድነው እነዚህ ካምፓኒዎች ጃያንቶች they don't care ስለ ሴፍቲ ስለምን ኬር አያደርጉም ሁልጊዜም የሚሏችሁ ምንድነው it's okay we have researcher አሉን እየሰሩ ነው ግን ታይሙን ለሴፍቲ ሪሰርች የሚደረገውን ታይም ጠቦ ኮምፒቲሽን ላይ ሆኗል እና እንደሱ አይነት ፊሮች አሉ ግን ኒር ፊውቸር አይደሉም አሁን ላይክ ሃይፕ ብዙ አሁን ሁልጊዜም የቴክ ፊልድ ላይ ሃይፕ አለ ሁልጊዜም .com በብል ነበር አሁንም የኤአይ በብል አለ የለም ይባላል ግን ስቲል ኒር ፊውቸር የምናያቸው ነገሮች አይደሉም እነዛ ይሄ አውት ኦፍ እንትን ይሆናል አውት ኦፍ ኦርደር ሆኖ እኛን አታክ ሊያደርገን ይችላል ምናምን አሁን ከማን ነው እነዚህ አይነት ዜናዎችን የምንሰማው አሁን ለምሳሌ ሊንክድኢን ላይ የምታያቸው ዜናዎች አሉ አውት ኦፍ እንትን ይሆኑ ትላልቅ የዜና እንትኖች የሚያሰራጩት ማለት ነው አሁን ለምሳሌ ኤአይ ሴንቲሜንታል እንትን አለው ባይ ኢትስ ኔቸር ሊኖር ላይክ ኢትስ ኮምፒቲሽናል እንትን ነው ኮምፒቲሽናል ሞዴል ነው ወይም ስታቲስቲካል ሞዴል ነው ምንድነው አት ኢት ኮር ኤአይ የሚሰራው ምንድነው ይባላል አውቶ ኮምፕሊሽን ኦን ስቴሮይድ ይባላል አውቶ ኮምፕሊት ነው የሚያደርገው አሁን ኤአይ አርኪቴክቸሩ ምንድነው መገመት ነው ቀጣይ ያለውን ወርድ ነው የሚገምትልህ ባይዘው ምንድነው ትሬን ታደርገዋለህ ቢግ የሆነ ዴታ ላይ ትሬን ታደርገዋለህ ከዛ በኋላ ምንድነው የሚያደርገው እንዴት ነህ ስትለው ደና ብሎ ነኝን ገምቶ ነው የሚነግርህ ባይዘው ኤአይ ዶንት ኖ ኤአይ አያውቅም ኤአይ ፕሪዲክት ነው የሚያደርገውና አርኪቴክቸራሊ ይሄ ኮንሽስነስ ስሜት የሚባሉትን ነገሮች ሊያመጣ አይችልም ኤአይ አስፋራስ ነው እስከምናውቀው ድረስ እንደምታውቀው ፊቸሩን ማንም ሊነገርን አይችልም አሁን ቅድም እንዳልኩ እንደዚህ ይፈጠራል ሁኖስ ብዙ ጊዜ እንትን ነው እነ ዳሪዮም እነ መስክም የሚልህ ዴክ ካምፓኒስ ኤአይ ነው የሚሸጡልህ እና ኤአይ መጥፎ ነው ኤአይ እንትን ያደርጋል አይሉም ስራ ይታጣል ስራ እንፈጥራለን ከየት ነው የምንሰማው እንደዚህ አይነት ዴታዎችን የሚለውም እንትን ነው ግን ኒር ፊውቸር አይሆንም ይሄ አውት ኦፍ ዘ ቦክስ ሆኖ አሉ አሁንም የሚመጡ ነገሮች ለምሳሌ ሚቶስ ባለፈው ለታ የወጣ የክላውድ እንትን ነው ሳይበር ሴኩሪቲ ላይ ነውና ሃክ ማድረግ የሚችል ነው እሱ ደግሞ ምንድነው ሲስተምህን ትሰጠዋለህ ሃክ ማድረግ ይችላል ወይም ደግሞ ቨልነራቢሊቲዎችን ማሳየት ይችላል ከዚህ በፊት የነበሩ ሲስተሞችን 16 ዓመት እና የቆዩ ሲስተሞችን ሃክ አድርጓል አሳይቷቸዋል ቨልነራቢሊቲዎችን እና እንደዚህ አይነት የሆኑ ይሄ ብሬክ ስሩ የሆኑ እንትኖች አሉ የሚገርሙ ስታያቸው ግን ይሄን አይነት ሳይንስ ፊክሽን የሚመስል ነገር ኒር ፊውቸር እናያለን የሚል እምነት የለኝም ፐርሰናሊ ናይስ እንግዲህ እንደ ኢንትሮዳክሽን በደንብ ብዙ ዲቴል ነገር ስለማሳናስብ ወንደርፉል ይሄን ሁሉ የሚያወራው ናቲ ማን ሆኖ ነው የሚያወራው ስለ ኤአይ ብለው ኦዲየንሶቼ ማሰባቸው ስለማይቀር እስቲ ናቲ ማን ነው ምን ተማረ ምን እየሰራ ነው የሚለውን ትንሽ ኢንትሮዳክሽን ስጠኝ that's the right question ማን ነው የሚያወራው ነው ምንድነው ናትናኤል ሲሳይ ኮምፒውተር ሳይንስ በኮምፒውተር ሳይንስ ነው የተመረቀው ከባህር ዳር ዩኒቨርሲቲ በስራ ደግሞ እንደ ሶፍትዌር ኢንጂነር እንደ ሞባይል አፕ ዲቨሎፐርነት ብዙ ካምፓኒዎች ላይ ሰርቻለሁ ከሲሊከን ቫሊ ላይ ያሉ ካምፓኒዎች ላይ ሰርቻለሁ ፕላስ ደግሞ አፕወርክ ላይም ሶፍትዌር አርኪቴክቸር ላይ ኤአይ ላይ ፍሪላንስ አደረግ ነበር ብዙ ስራዎችን እዚህ ላይ ሰርቻለሁ ሎካል ሞዴል ላይ ኤአይ ሎካል ሞዴል የሚባል ደግሞ አለ ምንድነው ኤአይን የምንጠቀመው አውትሳይድ ነው ኢንተርኔት ላይ ክሎር ላይ ያለ ነው ኤአይን የምንጠቀመው እና የሆነ ነገር ስትልክ ለምሳሌ እዚህ ላይ ሄዶ የተቀመጠ ቦታ ላይ ነው አክሰስ አድርጎ ዳታህን የሚመልስልህ ኤአይ ደግሞ ስልክህ ላይ ወይም ፒሲክ ላይ ዳውንሎድ የሚደረጉ ኤአይዎች አሉ እዛ ላይ ደግሞ ብዙ ስራዎችን ሰርቻለሁ ማለት ነው
በጣም አሪፍ ኤአይ ብለናል ብዙ ስናወራ እና እስቲ ትንሽ ፍሎ እየሰጠን እንድናወራ ኤአይ ምንድን ነው? ሲምፕል ወርድስ ማለት ነው። ኤአይ ማለት የሰውን ፕሮብለም ሶልቪንግ የሰውን ቲንኪንግ ማስመሰል የሚችል ማሽን ነው። በቃ ኢን ሲምፕል ተርም የሰውን ቲንኪንግ ፕሮብለም ሶልቪንግ ማስመሰል የሚችል ማሽን ነው። ሶ ትሬን የተደረገ በብዙ ዴታዎች ላይ በጣም በብዙ ዴታዎች ላይ ትሬን የተደረገ የሰውን ፕሮብለም ሶልቪንግ የሰውን ቲንኪንግ ማስመሰል የሚችል ኤአይ ነው። ፖይንቱ እዚህ ጋር ማስመሰል የሚችል ነው እንትኑ ቢካዝ እኛ እንደምናስበው አይደለም የሚያስበው። ቲንኪንግ ሲባል እኛ እንደምናስበው ማሰብ አያስብ፣ ነገር ግን አያስብም ማለትም ደግሞ አንችልም። ቲንክ አያደርግም ማለት አንችልም። ሶ በሲምፕል ተርም ስንገልጸው ያንን ይመስላል ኤአይ የሚባለው። ግድ አሁን ነው በጣም ኤአይ የሚባለውን ነገር እየሰማን ያለ ነው። ስፔሻሊ ይሄ ኦፕን ኤአይ ከመጣ ወዲህ የቻት ጂፒቲ ሞዴል ከመጣ ወዲህ ነው እየሰማን የመጣ ነው። እና ግን እስቲ ዴቨሎፕመንቱን መቼ ነው የተጀመረው? አሁን አይደለም የተጀመረው የሚሉ ብዙ ሰዎች ስላሉ መቼ ነው እስቲ የመጀመሪያው ኤአይ ነው? ኤአይ አሁን ከኮንሰፕቱ ብንጀምር የቆየ ኮንሰፕት ነው። አሁን ይሄን ከነ አለን ቲዩሪንግ ነው የሚጀምረው ሞዴሉ ምንድነው? አለን ቲዩሪንግ አሁን ላይ ቲዩሪንግ ቴስት አይ ቲንክ ሰው በደንብ ያውቃል። ቲዩሪንግ ቴስት እና ፋዘር ኦፍ ኮምፒውተር ሳይንስ ይባላል አለን ቲዩሪንግ እና አንድ አሪፍ ነው። እዚሁ ላይ መለስክልኝ፣ ቀጥዬ ልጠይቅ ነበር። ፋዘር ኦፍ ኮምፒውተር ሳይንስ ይባላል እና ኮምፒቲሽናል ሞዴሎችን ኤኒ ኮምፒውተርን የኮምፒውተር አልጎሪዝምን ራን ማድረግ የሚችል ቲዮሬቲካል ማሽን ነው ዲቨሎፕ ያደረገው እና ሜይ ቢ ብዙ ሰዎች ኢሚቴሽን ጌምን ሙቪውን ካዩት ያውቁት ይሆናል አለን ቲዩሪንግ እና አሁን ኮንሰፕቱ ቤት ነው የሚጀምረው መሰለ 1940 መጨረሻዎቹ ላይ አንድ ያሳተመው ፔፐር አለ። ልክ ሲጀምር ምን ብሎ ነው የሚጀምረው? ይህን ጥያቄ እንድታስቡበት ፈልጋለሁ። ካነ ማሽን ቲንክ ብሎ ይጀምራል። ካነ ማሽን ቲንክ አሁን ማሽን የሚለው ባይ ዘ ዌይ ኮምፒውተሮችን ወይም ደግሞ እነዚህ ኮምፒውቴሽናል ሞዴሎችን ነው ማሽን የሚላቸው። ኖርማሊ እንትኖችን አይደለም መካኒካል ማሽኖችን ሲሆን ካነ ማሽን ቲንክ ብሎ ይጀምራል እና ያብራራል። ከዛ አሁን ምን ያደርጋል መጨረሻ ላይ መሰለ ጌም ይፈጥራል። ኢሚቴሽን ጌም ምንድነው? ሶ እስኪ እንደዚህ እናስብ። ሁለት አሁን ብዙ ሰው አለ ቲዩሪንግ ቴስትን በሌላ ነው የሚያውቀው። ፔፐሩ ላይ ያለው ግን ይሄ ነው። ምንድነው? ሁለት ሰው ወንድና ሴት አስቀምጡ አንድ ሩም ላይ እና እንዲሁም ፔፐሩ ላይ ምንላል ሩሙ ቴሌፓቲክ ፕሩፍ መሆን አለበት ነው። በዛ ጊዜ ፌመስ ነበር መሰለኝ ይሄ ቴሌፓቲ ሰዎች ያለ እንትን ያወራሉ ብለው ያስቡ ነበር እና ቴሌፓቲክ የሆነ ፕሩፍ ውስጥ እና አቬሬጅ የሆነ ጀጅ ይኑር። ከዛ በኋላ ወንድና ሴት ይኑሩ። ወንዱም ሴቱን ለማሳመን ይሞክር፣ ጀጁን ሴት ነኝ ብሎ ለማሳመን ይሞክር። ሴትዮዋም ደግሞ ሴት ነኝ ብላ ለማሳመን ትሞክር ነው ሴታፑ። ከዛ በኋላ ወንዱን አውጡትና በማሽን ተኩት። ከዛ በኋላ ማሽኑ እኔ ወንድ ነኝ ብሎ ይሞግተው እንትኑን ማነው ሴት ነኝ ብሎ ሴት ነኝ ብሎ ይሞግተው፣ እሷም ሴት ነኝ ብላ ትሞግተው። ይህንን ዲፈረንሺየት ማድረግ የሚችል ማነው? ጀጁ ዲፈረንሺየት ያደርገዋል ወይ ማሽን መሆኑን? በግራ በኩል የሚያወራው ማሽን መሆኑን ዲፈረንሺየት ያደርገዋል ወይ? አሁን ምንድነው አለን ቲዩሪንግ የተነበየው? ከ50 ዓመት በኋላ ማሽኖች ሰውየውን ማሳመን ይችላሉ፣ ወይም ደግሞ ማሽን መሆኑ አይታወቅም። በዚህ በኩል ያለው በግራ በኩል ያለው በወንዱ ፋንታ የተተካው ማሽን መሆኑ አይታወቅም። ሶ ያንን ካፓቢሊቲ ዲዛይን ማድረግ እንችላለን ነው። በዛ ነው የተነሳው። ግራውንዱ ያ ነው እና ከዛ በኋላ ግን አለን ቲዩሪንግ ደግሞ ሌላ ፕሮፋውንድ የሚወራው ነገር ምንድነው? ፊሎሶፊካል ፒቨት አለ። ምንድነው? እንደኛ ማሰብ ስለማይችል አንድ ማሽን እኛ እንደምናስበው ባዮሎጂካሊ የሆነ አይነት ኒውሮኬሚስትሪው እንደኛ ያልሆነ ማሽን ማትማቲካሊ ስላሰበ አያስብም ማለት አንችልም። አውትፑቱን ነው ማየት ያለብን። ይሄ ፈንክሽናል አፕሮች ነው። አውትፑቱን ነው ማየት ያለብን። አሁን ኤአይ ፕሪዲክት አደረገ በዚህ ይሄን ወርድ አውቶ ኮምፕሊሽን እኮ ሊል ይችላል። አንድ ሰው መጣና አይ ምን አውቶ ኮምፕሊሽን እኮ ነው፣ አበበ በሶ በላ፣ ከአበበ በኋላ የሚመጣው በሶ እኮ ፕሪዲክት አድርጎ ነው። ሶ አያስብም ግን ልትለው አትችልም፣ ቢኮዝ የተለየ መንገድ ስለሚጠቀም ኤአይ ማለት ነው። ሶ ከዛ ነው የሚጀምረው። ከዛ በኋላ ግን አሁን ኤአይ አይታወቅም። ስቲል ባለን ቲዩሪንግም ሰዓት ኤአይ አይደለም የሚባለው ስሙ። የዳርት ሞዝ ኮንፈረንስ ነው። አክቹዋሊ ኮንፈረንስ ስንለው ትልቅ ኮንፈረንስ አይደለም አሁን እንደምናስበው። ሰመር ወርክሾፕ ነው እና እነ ጆን ማካርቲ፣ ናትናኤል ሮበርስ የኔ ስም አለ እዛ ላይ እና ምንድነው ለርኒንግ የሚባለው ነገር ወይም ደግሞ ኢንቴሊጀንስ የሚባለው ነገር በሲምፕል ፕሮሰስ
ተጽፎ ማሽን እንዲማረው መደረግ ይችላል የሚለው እንደ ሪሰርች ፊልድ እንትን ያለበት ሰዓት ነው የዳርትማውዝ ኮንፈረንስ። ምንድነው መማር የሚባለው ነገር ኢንተለጀንስ የሚባለው ነገር ማወቅ የሚባለው ነገር ኮምፒውቴብል ነው፣ ኮምፒውት መደረግ የሚችል ነው። ይሄ ማይንድ ኮምፒውተብል ነው፣ ኢንተለጀንስ ኮምፒውተብል ነው የሚባለው ሀሳብ እንደ ፊልድ የመጣበት ነው። ጆን ማካርቲ ይባላል ኤአይ ያለው እና ኤአይ ያለው ለመሰለ ከዛ በፊት የነበሩ እንደዚህ ኢንተለጀንስን ኮምፒውት እንደ ኳንቲፋይ ለማድረግ የሚሞክሩ ሪሰርቾች ነበሩ ሳይበርኔቲክስ የሚባሉና ከሱ የተለየ አዲስ ፊልድ ለመመስረት እንደ የሪሰርች ፊልድ ለመመስረትም ስላሰበ ነው ኤአይ። ስሙ ኤአይ አልነበረም፣ አይታወቅም፣ ኤአይ አልነበረም። ግን ብዙ ሪሰርቾች ነበሩ እነ ሳይበርኔቲክስ ከኢንተለጀንስ ጋር እነሱ ከሆሞስታቲስ የተለየ አይነት ቪው ነው ያላቸው ኮምፒውት ለማድረግ ከኮንትሮል ከምናምን አፕሮች ነው የሚቀርቡት። ይሄ ግን ኢንተለጀንስ የሚባለው ነገር ኮምፒውተብል ነው ወይም ደግሞ ለማሽን እንዲረዳው አድርገን ማቅረብ እንችላለን። ከዛ ነው የጀመረው 1950 ከዛ ጀምሮ አሁን ደስ የሚለው ጥያቄ ግን የዛሬ 50 ዓመት ከሆነ የተጀመረው ሃይናት እስካሁን ለምን ቆየ? አንደኛ 3 ነገሮችን ማንሳት ይችላል። ተፈርስቷን ምንድነው ቢግ ዴታ። አሁን ትሬን የምታደርገው ዳታ ላይ ነው። ኤአይን ትሬን የምታደርገው ዳታ ላይ ነው። ዊዛውት ዳታ ምንም የለም። ይሄ የኢንተርኔት በደንብ ሪቫይቭ ማድረግ ጉግል ላርጅ ስኬል የሆኑ ዳታዎች መሰብሰብ መጀመርና ቢግ ዳታ የሚባለው ነገር ሪቫይቭ ማድረጉ ነው አንደኛ። ሁለተኛ ደግሞ ጂፒዎች ናቸው፣ ላይክ ሃርድዌር ነው። ኤአይ ዳታ አለ፣ ሃርድዌር አለ። ያንን ዳታ ላይክ አልጎሪዝሙን ራን የምታደርግበት እንትን ያስፈልጋል፣ ቺፕ ያስፈልጋል። የነሱ መምጣት ፕላስ ደግሞ አልጎሪዝሞች ላይክ ዲፕ ኒውራል ኔትወርክ የነዚህ አልጎሪዝሞች መምጣት ሪቫይቭ እንዲያደርግ አድርጎታል። ነገር ግን ሎንግ የቆየ እንትን ነው 1950 1940 መጨረሻዎቹ ነው እንግዲህ የተጀመረው። ግን ከዛ በኋላ የመጡ እንግዲህ ቅድም ጄፍሪንም አንስቼ ይላለው ፋዘር ኦፍ ኤአይ ይባላል። እሱ ደግሞ ከሪሌትድ ቱ ኒውራል ኔት ነው። በጣም ቆይቷል አስ ፊልድ። ነገር ግን አሁን ላይ ሪቫይቭ ያደረገበት ምክንያት ግን የዳታ መምጣት፣ አልጎሪዝሞች ዲቨሎፕ መደረግ ፕላስ ደግሞ የማሽን የማሽኖች ፓወርፉልነስ መጨመር፣ የግራፊክስ ካርድ አርኪቴክቸር በጣም መቀየር፣ እነዚህን የመሳሰሉት እንትኖች 50 ዓመት ቢቆይም የዛሬ 50 ዓመት ቢጀመርም የዛሬ 50 ዓመት ስለ 2000ዎች ላይ ነው በደንብ ሪሰርቾቹ እየመጡ ያሉት የኒውራል ኔት። ግን ፕሮባብሊ ይሄን ግራፊክስ ካርዱን ወይም ደግሞ ኢንፍራስትራክቸሩን ወደኋላ ብትወስደው የቢግ ዳታን ወደኋላ ብትወስደው ከዚህ በፊትም ማየት የምንችልበት ሁኔታ ይፈጠር ነበር። የሆነ ኢሚዲየት ነገር የሚመስል ነገር አለው። ለምሳሌ ስልክ በተለይ ስማርትፎን ከመምጣት ጋር ተያይዞ ይመስለኛል ኤአይ ብዙ ስማርትፎኖች ላይ ብዙ ፊቸር አለው። ስፔል ኮሬክሽን ሊሆን ይችላል ምናምን የተለያዩ ነገሮች አሉ። ኢቨን ሲሪ ሃይ ምናምን የምትለው ራሱ አይ ቲንክ ኢትስ ኤአይ አይደለ? ግን ድንገት አሁን ይሄ እንትን እያልክ የጻፍክ ኢንስታንት መልስ የሚሰጥህ እንደ ቻትጂፒቲ ምናምን አይነቱ በጣም ቡም ያደረገው ልክ ኦፕን ኤአይ ቻትጂፒቲን ኢንትሮዲውስ ካረገ በኋላ እንደሆነ ነው ብዙ ሰው የሚረዳው፣ እኔም የምረዳው እና ከዛ በፊት ኦፕን ኤአይ ይሄንን ፊቸር ከመልቀቁ በፊት ቻትጂፒቲን ከመልቀቁ በፊት ተመሳሳይ ነገሮች ነበሩ ወይስ እሱ ነው እንደ መቅደጃ? ከዛ በፊት ሩል ቤዝድ የሆኑ ሲስተሞች አሉ። አሁን ጀነራሊ ቻትቦት ነው የሚባሉት። የጀሚናይ የቻትጂፒቲ ምንም ቻትቦት ናቸው። ቻት ነው የምታረጋቸው አይደል? ከዛ በፊት ግን የነበሩ ሩል ቤዝድ ሲስተሞች ነበሩ። ምንድነው? ቻት ታረጋቸዋለህ፣ ታወራቸዋለህ፣ መልስ ይመልሱላል። ነገር ግን የሚሰሩበት አርኪቴክቸር የተለያየ አርኪቴክቸር ነው። ምንድነው የሚሰሩት መሰለ? አንደኛ ሩል አላቸው። ነፍ ሩል አለ። ይሄን ከተባለ ይሄን ትላለህ፣ ይሄን ከተባለ ኤክስፐርት ሲስተም ይባላል። ሩሎችን ትጽፋለህ። እነዛን ሩል ለምሳሌ ቅድም ያነሳውን ኤግዛምፕል ብንወስድ ስንት ሰዓት ነው መብራት ኃይል ስንት ሰዓት ነው የሚዘጋው፣ ስንት ሰዓት ነው የሚከፈተው ብለህ ብትጠይቀው ስንት ሰዓት ነው የሚከፈተው የሚል ቃል አለ። ከዛ በኋላ መብራት ኃይል ስንት ሰዓት ነው የሚከፈተው የሚል ቃል አለ። ሩሎች አሉት፣ የምትጽፋቸው ሩሎች አሉ። ግን እዚህ ጋር ፖይንቱ ብራው ሃርድ ኮር ሩሎች ናቸው። ሩሎቹ ሃርድ ኮር ነው የሚጻፉት። ምንድነው ሩሎቹን ጽፋቸው። እንደዚህ ካለህ ሰውየው ይህንን ነው የምትመልሰው፣ እንደዚህ ከተባለ ደግሞ ይህንን ነው የምትመልሰው። ከዛ በኋላ ኤንኤልፒ አለ፣ ናሽናል ላንጉጅ ፕሮሰሲንግ። አሁን እንደምናስበው ፓወርፉል ናሽናል ላንጉጅ ፕሮሰሲንግ ማለት እኛ የምናወራው ማለት ነው። ለምሳሌ እሱም ፕሮሰስ ማድረግ የሚችል ፕሮግራም እንደማለት ነው፣ ፕሮግራም ነው። ከዛ በኋላ ይሄ ሩል ቤዝድ ሲስተም ወደ ምን ተቀየረ? ወደ ኤልኤልኤም ተቀየረ። አሁን ቻት ጂፒቲ ምን የምንላቸው ላርጅ ላንጉጅ ሞዴል ናቸው። ምንድን ናቸው የሚመልሱልህ? ዳር ኖት ሩል ጽፈህላቸው አይደለም። ራዘርዛ ምንድነው የሚመልሱት? ፕሪትሬንድ ናቸው። ኦልሬዲ ፕሪትሬንድ ተደርጓል። ሩል የላቸውም። ይሄን ሲል ይሄን በለው፣ ይሄን ሲል ይሄን በለው አይደለም። ከዛ በፊት
ሩሎች ነበሩ። ይሄን ከተባልክ ይሄን ነው የምትለው፣ ይሄን ከተባልክ ደግሞ ይሄን ነው የምትለው። አሁን ግን ቻት ጂፒቲ ምናምን ሲመጣ ኤልኤልኤም ናቸው፣ ላርጅ ላንጉጅ ሞዴል ናቸው፣ ፕሪትሬንድ ናቸው። ሶ የምትጠይቀውን ጥያቄ የሚመልስልህ ሩል ሳይሆን ፕሪትሬንድ በሆነው ዳታ ላይ ነው። ዛትስ ዋይ ሽፍቱ ኤልኤልኤም ነው። ከዛ በፊትም የነበሩ ቱሎች ነበሩ። ቻትቦት በጣም የቆየ እንትን ነው፣ ግን ከሩል ቤዝድ ሲስተም ወደ ኤልኤልኤም መምጣታችን ነው ለውጡ። በጣም አሪፍ። ወደ አፕሊኬሽኑ እንምጣ። ወደ አፕሊኬሽኑ ስንመጣ እንግዲህ አሁን የምናወራው ነገሮች ሁሉ ያው መቼም ሰዎች በፕሮፌሽናቸው በህይወታቸው በመሳሰሉት ነገሮች ሲጠቀሟቸው እንዴት አድርገው ሊጠቀሟቸው እንደሚገባ በሚያሳይ ነገር ነው መቋጨት ያለበት። ወደ አፕሊኬሽን ስንመጣ አሁን እንጠቀም ጀሚናይ። አሁን እዚህ ብዙ ተጠቃሚ እንዳለ አውቃለሁ፣ አማርኛም ጥሩ ስለሆነ ማለት ነው። ከዛ ቻትጂፒቲ ያለ ዲፕሲክ አለ የመሳሰለው ማለት ነው። ለሆነ ነገር የሆነ ነገር እንጠቀማለሁ ይላል ሰው፣ ለሆነ ነገር የሆነ ነገር እንጠቀማለሁ። ምንድነው አሁን ለመምረጥ አንድ ፕሮፌሽናል ሌትስ ሴይ አንድ የማርኬቲንግ ፕሮፌሽናል ብለን አስዩም እናደርግና ሜቢ ማስታወቂያ ሀሳቦችን ጄኔሬት እንዲያደርግለት ሊሆን ይችላል። ሲመርጥ ጄሚናይ ልጠቀም ቻትጂፒቲ ልጠቀም ኦር ሌላ ልጠቀም ብሎ እንትን ሲል በምን ክራይቴሪያ ነው የሚለያቸው? ምን ጠንካራ ደካማ ጎን አላቸው? እንዴት ነው ቱሎችን የምንመርጠው? መጀመሪያ ላይ ምንድን ነው የምንሰራው የሚለውን ለምሳሌ ማርኬቲንግ ላይ ከሆነ ማርኬቲንግን እንከፋፍለው። ምንድነው ማርኬቲንግ? ሪሰርች አለው። ማርኬቲንግ ደግሞ ክሪኤቲቭ ፓርት አለው፣ ዲዛይን ፓርት አለው። ምንድነው የሚያደርገው? ለመምረጥ ሲሞክር ስፔሲፊክ ሞዴሎች አሉ፣ ለዲዛይን ተብሎ የተሰሩ ስፔሲፊክ ሞዴሎች አሉ። ለምሳሌ ዲዛይን ለማድረግ ጉግል ስቲች አለ። የምትመርጠው ምንድነው? ክራይቴሪያው ምንድነው? ከኔ ሮል ጋር የሚገናኘው የቱ ጋር ነው ነው። ሪሰርች የምትሰራ ከሆነ ደግሞ ክላውድ ልትጠቀም ትችላለህ፣ ቻትጂፒቲ ልትጠቀም ትችላለህ። ፎር አቨሬጅ ዩዘር ሚንስ ዴይ ቱ ዴይ ታስክ ዊዛውት ፕሮፌሽናል ዩዝ ዴይ ቱ ዴይ ታስክ ጉግል ከማድረግ ቻትጂፒቲ ልጠይቀው የምትል ከሆነ ዳር ሲሚላር። ጄሚናይም ተመሳሳይ ነው፣ እንትንም ተመሳሳይ ነው። እንዲሁም ጉድ ኒውስ ቅድም ቼክ እያደረኩኝ ነበር፣ ክላውድ ሰርቷል። ኢትዮጵያ ላይ ክላውድ አይሰራም ነበረ፣ መጠቀም አይችልም ነበር ሰው። እንዲህ ብለህ ነበር የምትጠቀመው ወይ ስልክ ፈልገህ ኢንተርናሽናል ስልክ ፈልገህ ፕላስ ደግሞ ቪፒኤን ተጠቅመህ ነው የምትሰራው። እና አይ ቲንክ እንትና ኢትዮጵያን ኢንክሉድ አድርገዋታል እንትናቸው ላይ። ኢትስ ጉድ ኒውስ ፎር ኦል። በዚሁ አናውንስ አድርገነዋል። እሱ ነው። እንዴት ነው ክራይቴሪያው? ምንድን ነው ከእንትኔ ጋር የሚመሳሰለው የትኛው ነው? ከሮሌ ጋር ማች የሚያደርገው የትኛው ነው? አሁን ለምሳሌ ፈርም ላይ ሎ ፈርምም ከሆነ ደግሞ አሁን እንደ ፈርም ጥሩ ነው ሎ ፈርሙ ነገር አሁን እንደ ሎ ፈርም ደግሞ የሚጠቀሙ አሉ እንትንን ኤአይን። አሁን እዚች ጋር ፖይንቱ ምንድነው መሰለኝ ችግሩ? እኔ አሁን ዩዥዋሊ ቻትጂፒቲ ነው የምጠቀመው። አሁን ለምሳሌ እስቲ ሎውንም መከፋፈል አለብህ። ለምሳሌ ለእንትን ድራፍት ለማድረግ የኮንትራክት ድራፍት ለማድረግ የሚረዱ አሉ። እንትን ላይ ስፔልቡክ መሰለኝ ማይክሮሶፍት ላይ እንደ ኤክስቴንሽን የምትጭናቸው፣ ለሪሰርች ደግሞ የሚያገለግሉ አሉ። ሎንግ ሪሰርች ለማድረግ ደግሞ የሚያገለግሉ አሉ። ስለዚህ እንትኑ ነው ይሄ ሮሉ ሳይሆን ታስኩ ነው ማተር የሚያደርገው። ሪሰርች ነው የማደርገው፣ ሪሰርች ከሆነ የማደርገው ሌሚ ፋይንድ ሌላ ቱል። ሎንግ ተርም ከሆነ ለምሳሌ ሎንግ የሆነ ሪዝኒንግ ከሆነ ደግሞ የምትፈልገው ክላውድ ሶኔት አለ። ክላውድ እንትን ነው ካምፓኒ ነው የአንትሮፒክ፣ የሱ ሞዴሎች ደግሞ አሉ። ሶኔት እያለ 4.0 እንደዚህ ያለ ክላውድ ሶኔት ለሪዝኒንግ በጣም አሪፍ ሞዴል ነው። ስለዚህ ለመምረጥ ሲፈልጉ ምንድነው ማድረግ ያለባቸው? ታስኩ ምንድን ነው? አንድ ያለ ታስክ ምንድን ነው ሪሌትድ ቱ ወር። አሁን ለምሳሌ ጄሚናይ አማርኛ የምትጽፍ ነገር ከሆነ ጄሚናይ ኢዝ ቤተር ቢኮዝ ጄሚናይ ቤተር ነው። ስለዚህ ታስኩን ነው ማየት ያለብን፣ ምን አይነት ታስክ ነው ያለኝ። እና ቅድምም ስለ ሎ ስትነግረኝ እድልም ነው። አሁን ለምሳሌ እንትን የለ አሁን የሎ እንደዚህ ለኢንተርፕራይዝ አፕሊኬሽን ናቸው። ሊጎራ የሚባል አለ፣ ሃርቪ ኤአይ የሚባል አለ። ነገር ግን እዛ በጣም ውድ ናቸው። $1000 ነው በግለሰብ ደረጃ የምትጠቀመው፣ እና ለግለሰብም አይደለም የተሰራው ለኢንተርፕራይዝ ነው። ስለዚህ ምንድነው ኢንተርፕራይዙ ነው የሚገዛቸው። አሁን እንደ እንትንም አንድ ኦፖርቹኒቲ ነው አማርኛ ትሬን የተደረገ ሞዴል ቢኖረን እሱን ለሎፈርም እንዲሆን ማድረግ። ቢኮዝ አስዩ ነው አማርኛ ቴክስት ይበዛል እንትን ላይ ቢኮዝ ቴክስቶቻችን ሎካል ቋንቋ ስለሆኑ አማርኛ ቋንቋ ይበዛል። ስለዚህ ትሬንድ ተደርጎ ከስተማይዝ መደረግ አለበት ለእንትን እንዲሆን። ስለዚህ ጀነራሊ እንትኑ ነው ታስኩን ነው ማየት ምን አይነት ታስክ ነው እንጂ ፕሮፌሽኑም አይደለም። ፕሮፌሽኑም ቢግ ነው። አሁን ህግ ብትለው ሪሰርች አሁን ዲው ዲሊጀንስ የምትሰራ ከሆነ ሞር ኦፍ ኢትስ ኮምፕሬሄንሲቭ ሪሰርች ነው የሚሆነው አይደለ? በዚህ በኩል አፕሮች አደርጋለሁ፣ በዚህ በኩል አፕሮች አደርጋለሁ። ስለዚህ ሌሚ ፋይንድ ከዛ እሱን ወስደህ ደግሞ ዳታውን ወስደህ ደግሞ
የሆነ ፓተርንም አለ እዚህ ቦታ ላይ ብለህ ዳታውን ሰጠህ። ከዳታው ላይ ደግሞ የሆነ መረጃ ማግኘት ልትፈልግ ትችላለህ። ለሱ ደግሞ ሌላ ቱል ነው ሞር የምትጠቀመው። አሁን ወደፊት አንድ ቱል ሊሆን ይችላል ቪዲዮ ነው ስለ እዛም አንድ በጣም ፓወርፉል ለሁሉም የሆነ ፓወርፉል ቱል ሊኖረን ይችላል። አሁን ስቲል ክሎድ በጣም አሪፍ ነው እንደዚህ አይነት ታስኮች ላይ። አሁን አንሴንሰርድ ዳታ ደግሞ ለማግኘት የምትፈልግ ከሆነ ግሩክ በጣም ቤተር ነው። ሶ ታስኩን ማየት ነው፣ ምን አይነት ታስክ ነው እጄ ላይ ያለው የሚለውን ማየት ነው ማለት ነው። ግድ በጣም አሪፍ። ፔድ ቨርዥኖቹን ደግሞ ያው መቼም እንትኑ ከሆነ ዝም ብለህ ይመልስልሃል፣ ትጽፍለታለህ፣ የሆነ ሰዓት ላይ በቃ ይልሃል። እና እንዴት ነው ፔድ ቨርዥኖቹ ምን ያክል ካፓሲቲ ያላቸው? እኛ ሀገር ደግሞ ትንሽ ፔድ ቨርዥኑን የማግኘት እንትንም አለ፣ ውስንነትም አለ። ስለሱ እናወራ። ሶ ምንድነው ፔድ ቨርዥኑ ለምን ታስክ ነው? አሁን ለምሳሌ ምን አይነት ቦታ ላይ ነው የምጠቀመው ነው። አሁን ኖርማል ዩዘር ፔድ መክፈል አይጠበቅም። እንትን ሲልበትስ ያቋርጠዋል፣ በቃ ይለዋል። እንትኖች አሉ። ለምሳሌ አሁን ላይ በቃ ማለት ትተዋል ብዙ ሞዴሎች። ምንድነው የሚያደርጉት? በቃ ከማለት ሎወር ሪዝኒንግ ሞዴሎቹን ይሰጠዋል። አሁን ቻትጂፒቲ ምንድነው የሚያደርገው? ያሳይሃል ይሄን አሁን ከዚህ በኋላ ግን ወደ ሎወር ሪዝኒንግ ሞዴሎች ነው ማወርድክ፣ ግን ግዛ ይልሃል። ግሩክም ደግሞ ምንድነው የሚልህ? አሁን እንትንን ተጠቅመሃል፣ አሁን ፋስት ላይ ነህ፣ ቶሎ ይመልስልሃል፣ ሪዝን አያደርግም። ለመመለስ የምትፈልግ ከሆነ ግን ጥሩ ሪዛልት ማግኘት የምትፈልግ ከሆነ ፕራዮሪቲ እንድሰጥ ግሩክ ደግሞ ምንድነው የሚልህ? ፕራዮሪቲ እንድሰጥ ከፈለግ አሁን ተጨናንቋል፣ እንትኔ ሰርቨሪ ተጨናንቋል፣ ፕራዮሪቲ እንድሰጥ ክፈል ይልሃል። ሶ ለኖርማል ታስክ የምትጠቀም ከሆነ ሁሉም ተመሳሳይ ከሆነ ጄሚናይን ወይ ቻትጂፒቲን ብትጠቀም ሞዴሎቹን ያወርዱብሃል እንጂ አቅሙን ያወርድብሃል እንጂ ችግር የለም። ነገር ግን ፎር ፕሮፌሽናል ዩዝ አይ ቲንክ መክፈሉ ነው የተሻለ የሚሆነው። መክፈሉ ስለ የትኛው ነው እንዳልኩ ስፔሲፊክ ሞዴል ለእኔ የሚጠቅመኝ የትኛው ነው ብለህ ፈልገህ ስፔሲፊክ የሆነውን ኤአይ መክፈል። አሁን ለምሳሌ እኛ አስ ዲቨሎፐር ክሎድ ሰብስክራይብ ታደርጋለህ፣ ክሎድ ኤአይ ሰብስክራይብ ታደርጋለህ ቢኮዝ ኢዝ ሞስት ፓወርፉል ስለሆነ። እንደየፊልዱ እንደ እንትን መታየት የለበትም። ይሄ እንደ ትልቅ ኮስት መታየት የለበትም። እስቲ አሁን ኮስቱ ምን ያህል? አሁን ለምሳሌ $30 እንደየ እንትን አለው። ቻትጂፒቲ 20 መሰለኝ እንደ አሁን ቻትጂፒቲ 20 ነው አይደለ? ፕላስ ደግሞ እንትንህን መቀየር ትችላለህ። ፓኬጅ ነው የሚሰጥ፣ ፓኬጆች አሉ። ስለዚህ ከዚህ እየጨመረ ይሄዳል። ኢንተርፕራይዝ ከሆነ ምናምን እየጨመረ ይሄዳል። ስለዚህ እንትን አይደለም ኮስቱ ያን ያህል አይደል፣ ከሚሰጥ ጥቅም አንጻር ብትከፍል ያን ያህል አትጎዳም። ስለዚህ እንደ እንትን መታሰብ አለበት። አይ ኒድ ዚስ ያስፈልገኛል፣ እንደ ለፕሮፌሽን ያስፈልገኛል ብለህ ግን ሪሊ በጣም ጀነረስ ናቸው ኤአይ ሞዴሎች፣ በነፃ መጠቀም ትችላለህ። ሶ በዚሁ ደግሞ አድሬስ ማድረግ የምፈልገው ሎካል ሞዴል የሚባሉ አሉ። ምንድነው አሁን ፒሲያቸው ጥሩ የሆኑ ወይም ደግሞ ማሽናቸው አሪፍ የሆኑ ማክቡክ ወይም ደግሞ ጥሩ ፒሲ ያለ እንትን ማውረድ ትችላለህ። ቻትጂፒቲ ኦፍላይን መጠቀም ትችላለህ። ዳውንሎድ ታደርገዋለህ። የቻትጂፒቲን አቅም ያላቸው ቻትጂፒቲ ራሱ ክሎዝድ ሶርስ ነው፣ ግን ላማ አለ የፌስቡክ እሱ እንዳሉ አድርገህ ፒሲ ላይ ቻት ማድረግ ትችላለህ። ኢንተርኔት አክሰስ አይጠበቅብህም። ኢትስ ፍሪ ፎርኤቨር። ችግሩ ምንድን ነው? ዳታ ለምሳሌ አፕዴት የሆነ ኢንፎርሜሽን ማግኘት የምትፈልግ ከሆነ ኢንተርኔት ልክ ሲመልስልህ ፕሪትሬንድ ስለሆነ ዳይሬክትሊ ከኢንተርኔት አይደለም የሚመልስልህ፣ ትሬንድ ከሆነ ሞዴል ላይ ነው። ግን እነሱም እንደሱ አይነት አማራጮችም አሉ ለማለት ነው። ሎካሊ አውርደህ የምትጠቀማቸው የኤአይ ሞዴሎች አሉ። አሪፍ መክፈሉ ላይሆን ይችላል። ለምሳሌ አሁን $20 ስንመነዝረው እኮ ብዙ ላይሆን ይችላል በእኛ። ግን ያው ፔመንት ሞዳሊቲው ነው ትንሽ የሚያስቸግረው። እና እንደው እንትን ካለ ዌይ አውት ካለ አሁን ፕሮፌሽናሊ የእናንተ አንደኛውም እንትናችሁ በየፕሮፌሽኑ ሰዎች ኤአይን በአግባቡ እንዲጠቀሙ ስለሆነ ፕሮፌሽናሊ ደግሞ መጠቀም የሚፈልጉ ሰዎች ፔዱን ቢያገኙ የተሻለ ነው። እንዴት ያገኙ? ምንድነው አሁን እንትኖች አሉ፣ ማስተር ካርዶች የሚሰጡ ማግኘት የሚችሏቸው ማስተር ካርዶች አሉ። እነሱን መፈለግ ነው። ስፔሲፊካሊ ባይቢት ይሰጣል ማስተር ካርድ። ስለዚህ እነሱን መፈለግ ነው። እንደሱ አይነት አፕሮቾች አሉ። አሊያም ደግሞ ውጭ ያለ ሰው እሱ ሌጋል አፕሮች ያ ነው። ውጭ ያለው ሰው ገዝቶልክ ውጭ ያለው ሰው ገዝቶ አሁን ለምሳሌ ክላውድን እኮ የምትጠቀመው እንደዛ ነው። ስልክ የውጭ ስልክ ያስፈልጋል። አንለስ ይሄ ያስቸግራል። አሁን ክላውድ በይሄ ዋን ታይም ስልኮች አሉ የሚሰጡክ ኦቲፒውን ይሰጠዋል ወይ ታስገባበታለህ። እነሱ ብዙ ጊዜ ክላውድ ላይ አይሰራም። ውጭ ያሉ ሰዎች ገዝተውላቸው ለምንም ለወረም ለምንም ከዛ በኋላ ሰብስክሪፕሽን ነው በወር ነው የሚቆርጠው። ሁሌ አይጠይቅህም። አሁንም ክፈል አይለም፣ ራሱ ነው የሚቆርጠው። ስለዚህ እንደሱ አይነት አፕሮቾች አሉ። እስቲ እንትኑ ኤፌክቲቭነሱን ለባለሙያዎች ማየት እንችላለን። በየፕሮፌሽኑ ላሉ ባለሙያዎች ምን ያክል
ካፓሲቲያቸውን ሊያሳድግላቸው እንደሚችል ምርታማነታቸው ሊጨምርላቸው እንደሚችል ትንሽ ስታርታፖች ደግሞ ቢዝነስ የሚጀምሩ ሰዎች ለምሳሌ እንግዲህ አንድ ቢዝነስ ጀምረህ ፌል የምታረግበት መንገድ አንድ ካፓሲቲ ነው ካፓሲቲ ነው። ምናልባት ስራው በ10 ሰው በ20 ሰው ሊሰራ የሚገባ ስራ 2 ሰው 3 ሰው ሆነ ትሰራዋለህ፣ ኤግዞስት ታደርጋለህ ምናምን ይደክማ እንደዛ በቂ ፕሮፌሽናል ሰው አታገኝም የመሳሰለው ነገር ማለት ነው። ስለዚህ ምን ሄልፕ ሊያደርግ ይችላል? እንዴት ካፓሲቲ እንትን ሊል ይችላል? መጀመሪያ ለፕሮፌሽናሎች ከዛ ለስታርታፖች ንገረኝ። ኦኬ ሶ ፕሮፌሽናሎች እንደ ግለሰብ እንግዲህ ቱሎችህን እየመረጥክ የትኛውን ቱል ነው የምትጠቀመው የትኛውን ቱል ነው የምትጠቀመው የሚለውን እየመረጥክ እንትንህ ኤክስኪዩሽን ስፒድ ይጨምራል። ተፈርስቷል አኪዩሬሲ ፕላስ ኤክስኪዩሽን ስፒድ ይጨምራል። ለምሳሌ አንድ ግራፊክስ አንድ ኮደር ለምሳሌ ኤአይን ሳይጠቀም የሚጽፍ ከሆነና ኤአይን ተጠቅሞ የሚጽፍ ከሆነ አንደኛ አኪዩሬት የሆነ ኮድ ያገኛል፣ ራይት ነው አንድ። ሁለተኛ ደግሞ ዊዛውት ኤአይ ከሚጽፈው 10 እጥፍ በፍጥነት መጻፍ ይችላል፣ ጀነሬት ማድረግ ይችላል። አሁን ለምሳሌ ዌብሳይት እንሰራለን ኢትስ አን ኦልድ ቢዝነስ ቢኮዝ አሁን ላይ ቁጭ ብለን በአማርኛ ኢቭን ኖት በአማርኛ የነገርከው መስራት ትችላለህ። ዌብሳይቱን አይ አልተመቸኝም፣ ቀይ አድርገው ቀለሙን፣ አይ ቢጫ አይሁን። አሁን ይሄ ባክግራውንድ ላይ ስታየው ሲኤስኤስ ጃቫስክሪፕት ነው እሱ ጀነሬት የሚያደርግልህ። ስለዚህ አስ ፕሮፌሽናል 10 ታይምስ ነው የምትፈጥነው። 10 ታይምስ ፈጠንክ ማለት ደግሞ 10 ታይምስ ደሊቨር ማድረግ ትችላለህ ማለት ነው። 10 ታይምስ ደሊቨር አደረግክ ማለት ደግሞ 10 ታይምስ ስራ አዲስ መስራት ትችላለህ ማለት ነው። ከፍ ስታደርገው ደግሞ እንደ ቢዝነስ ደግሞ ስታየው 10 ታይምስ ከስተመሮችን ማገልገል ትችላለህ፣ 10 ታይምስ መፍጠን ትችላለህ፣ ማርኬቱን ዶሚኔት ማድረግ ትችላለህ ማለት ነው። ሶ እንደ ግለሰብ ያ ነው። እንደ ስታርታፕ ደግሞ አሁን ፖይንት ኦፍ ስታርታፕ አሁን ባለፈው ልታ ሊንክድኢን ላይ እንትን እያልኩኝ ነበር። ምንድነው ስታርታፕ የምትሉት ሰዎች? ስታርታፕ ቤዚክ ነገሩ ምንድን ነው? ስታርታፕን ስታርታፕ የሚያደርገው ምንድን ነው? ስታርታፕን ስታርታፕ የሚያደርገው ፍሮም ቢዝነስ ፐርስፔክቲቭ ቢዝነስ ሞዴል ቫሊዴት ያልተደረገ ቢዝነስ ሞዴል ነው የሚኖርክ። ሁልጊዜም አዲስ አይዲያ ይዘህ ስለምትመጣ ማለት ነው። ሶ ያንን ቢዝነስ ሞዴል ቫሊዴት ለማድረግ የመጀመሪያው ነገር ምንድነው? አይትሬሽን ነው። የሆነች ነገር ትሰራለህ፣ ኤምቪፒ ይዘህ ትወጣለህ። ከዛ በኋላ የከስተመሮችህን እንትን ትቀበላለህ፣ አድቫይስ ሰጀሽን ትቀበላለህ። ሶ ይሄን ፊቸር ጨምረናል፣ ይሄን ፊቸር ግን አልወደዱትም፣ ሶ ይሄንን እናስቀረው። አሁን ብዙ ጊዜ የማይታየው እነዚህ አይትሬሽኖች እነዚህ ኢች ቡሌቶች የምትተኩሳቸው ኢትስ ኮስት ዩ መኒ ገንዘብ ያስወጣል። ሶ ስታርታፕ ላይ የሚጠቅምህ ምንድነው? እነዛን አይትሬሽኖች በፍጥነት ማድረግ ትችላለህ ማለት ነው። ለምሳሌ ዌብሳይት አንድ ፕሮዳክት ቴክ ካምፕኒ ከሆነ 2 ኤቢ ቴስቲንግ እየሰራ ከሆነ 2 ዌብሳይቶችን ለከስተመሮቹ ሊያሳይ ይችላል። ሶ ይሄኛው ነው ኮንቨርት የሚያደርገው፣ ይሄኛውን ነው የምንይዘው፣ አይ ይሄኛው ደግሞ ይቅር ይላል። ሶ አሁን ይሄ አይትሬሽን ገንዘብ ኮስት ያደርጋል። ዌብሳይቱን ዴቨሎፕ ለማድረግ አናሊቲክሱን ለመሰብሰብ ገንዘብ ኮስት ታደርግበታል። ስለዚህ ይሄን ኤክስኪዩሽን ስፒድ ስለሚጨምርልህ አንደኛ ኮስትህም ትንሽ ነው የሚሆነው፣ ሁለተኛ ደግሞ በትንሽ ሄድ ካውንትም መሰራት ይችላል። አሁን ስታርታፖች ላይ ደግሞ ምንድነው ቅድም እንዳነሳውልህ የጁኒየር ዲቨሎፐርን ስራ መስራት ይችላል ኤአይ፣ ራይት ነው። ሶ አንድ ሲኒየር ኢንጂኒየር ቁጭ ብሎ አንድ ሲኒየር ዴቨሎፐር ቁጭ ብሎ 2 ኤአይ ዲቨሎፐር ወይም 3-4 ጁኒየር ዲቨሎፐር እንዳለው ነው የሚቆጠረው። ስለዚህ ከሄድ ካውንት አንጻርም ሚናው ቀላል አይደለም፣ ብቻህን መስራት ትችላለህ። ብዙ ሰው እንደመቅጠር ነው ያ። ግን ከዛ በላይ ምንድነው ጥቅሙ መሰለ? አሁን ፖይንት ኦፍ ስታርታፕ ምንድነው? አይትሬት እያደረግ ወይ ፒቨት ታደርጋለህ፣ ቢዝነስን ትቀይራለህ። ኖ ዚስ ሞዴል ኢዝ ናት ወርኪንግ ብለና ወደ ሌላ ትሄዳለህ፣ ወይ ደግሞ ሰርቶ ስኬል ታደርገዋለህ። አሁን ማተር የሚያደርገው በስንት ጊዜ ውስጥ ነው ስኬል ማደርገው ወይስ ፒቮት ማደርገው ነው። ሶ ኤአይ እዚህ ጋር ላይክ ኮምፒቲቲቭ አድቫንቴጅ ነው የሚሆነው። በስርዓት የሚጠቀም ስታርታፕ ከሆነ በፍጥነት እንደሚያከሰር አውቀህ እንደማይሆን አውቀህ ትተወዋለህ፣ ወይ ደግሞ ስኬል ታደርጋለህ። ስለዚህ ፍጥነት ይጨምርልሃል ማለት ነው። ሶ ይሄ እንደ ስታርታፕ መክሰርንም ቀድመህ ታውቃለህ ነው። ሁለተኛ ደግሞ ኢንተርፕራይዞች ላይስ እንዴት ነው ኢንተግሬት የሚሆነው? ቢኮዝ አሁን ስታርታፖች ላይ ያየን ፕሮፌሽናሎች እንደ ግለሰብ ደረጃ እንዴት ነው የሚጠቀሙት ቱሎችን በመምረጥ አለን። ኢንተርፕራይዞች ላይ እንዴት ነው የሚጠቀሙት? በጣም ትላልቅ ካምፓኒዎች ላይ እንዴት ነው የሚጠቀሙት ነው። ምክንያቱም ኤአይ ቅድም እንዳልኩ ስፓይስ አይደለችም፣ የሆነች ቦታ ላይ የሚገባ ነገር አይደለም። ሪቮሉሽን ነው፣ ሁሉንም አቅፎ መሄድ የሚችል ነገር ነው። ስለዚህ ከሲ ሌቭል ጀምሮ ከሲኢኦ ሲኤፍኦ ጀምሮ ሲኤምኦ ጀምሮ እስከታች ድረስ መግባት የሚችል ነው። ሶ እንዴት ነው የሚሄደው? ከላይ ያለው በሁለት ከፍለን ማየት እንችላለን። አንደኛ ዲሲሽን ኢንተለጀንስ፣ ከላይ ላሉት ለሲ ሌቭሎች ዲሲሽን ኢንተለጀንስ ነው። ምንድነው? ሲኢኦ ከሆንክ የካምፓኒ ሲኢኦ ተፈረስቷን የምታደርገው ስትራቴጂክ ፕላኒንግ ነው አይደል? ስትራቴጂክ ፕላኒንግ ውስጥ ደግሞ ምንድነው የሚኖረው? ቢዝነሱ አሁንም ፕሮዳክት ላውንች የምታደርግ ከሆነ ምንድነው ምን አይነት ቫሪያብሎች ናቸው እዚህ ስር መጨመር ያለባቸው? ሶ ሲናሪዮ ሞዴል ማድረግ ትችላለህ።
ቫሪያብሎች አሁን በጣም ከባድ ነው ሲናሪዮ ሞዴል ማድረግ ዊዛውት አሉ ከዚህ በፊትም ቢዝነስ ሲናሪዮ ሞዴል ይደረጋል ግን ቫሪያብሎቹን እየጨመርካቸው በመጣ ቁጥር በጣም ኮምፕሌክስ ይሆናል ስለዚህ እነዚህን ፕሮዳክቶች ላውንች ብናደርግ እነዚህ የሚለውን ሞዴል ማድረግ ትችልበታለ ስትራቴጂክ አድቫይዘር መሆን ይችላል እዛ ቦታ ላይ ምክንያቱም ሲኢኦዎች ኢሜይልን ድራፍት ለማድረግ ብቻ አይደለም የሚጠቀሙት ራይት ነው ምንድነው ስትራቴጂክ አድቫይዘር መሆን ይችላል ዲሲሽን ኢንቴሊጀንስ ላይ ከላይ ላሉት በዛ መልኩ ይገባል ከታች ደግሞ ኦፕሬሽናል ሌየር ደግሞ አለ አይደለ ኦፕሬት የሚደረግበት ለምሳሌ ሎጂስቲክ አለ ኤችአር አለ ማርኬቲንግ አለ እዛ ላይ ደግሞ እንደ ኦፕቲማይዜሽን ሌየር ሆኖ መግባት ይችላል ምን ማለት መሰለ ለምሳሌ የኤችአር ላይ ወይም ደግሞ ሎጂስቲክ ላይ ራውት ኦፕቲማይዜሽን ሊሰራ ይችላል ኤአይ ራይት ስለዚህ ሌየር በሌየር መግባት የሚችል ነገር ነው ፕላስ ደግሞ ለምሳሌ ትላንትና ዌቢናር ነበረ ማርኬቲንግ ቲሞች እንዴት ነው የሚጠቀሙት ስለዚህ they use end to end ስለ ከሪሰርች ጀምሮ ዴስክ ሪሰርቻችንን አስቀርቶልናል ኮፒራይቲንግ በምንጽፍበትን መንገድ ቀይሮታል ስለዚህ ኢንድ ቱ ኢንድ መግባት ይችላል ኦፕቲማይዜሽን ሌየር ሆኖ ደግሞ መሀል ላይ መግባት ይችላል እነዚህ ዲፓርትመንቶቹ ላይ መግባት ይችላል ኦዲት ሊክ ዲቴክት ማድረግ ይችላል ኢአርፒ ላይ ደግሞ ኢንተግሬት መሆን ይችላል ከዛም በላይ ደግሞ ረቨኑ ፕሪዲክቲቭ ሞዴሎች ደግሞ አሉ ፕሪዲክት ማድረግ ይችላል ስለዚህ ሁሉም ቦታ ላይ መግባት የሚችል ነው መልኩን እየቀያየረ ገላውን እየቀያየረ ጥቅም መስጠት የሚችል ቱል ነው ማለት ነው ኢንድ ቱ ኢንድ ስናደርገው ግን አሁን እንትኖቹ ላይ ኤአይ ሚስቴክ ሊሰራ ይችላል የሚል ነገር እንትን ያስቀምጣሉ እንደውም ብዙዎቹ እንትኖችና ኢንድ ቱ ኢንድ ስናደርገው እንዴት ነው ፉሊ ሪላይ ልናደርግ እንችላለን ኢንድ ቱ ኢንድ ስልክ ኤቭሪ ቦታ ላይ ይገባል ለማለት ነው እንጂ ሙሉ ኤክስኪዩት ያደርጋል ሳይሆን ሁሉም ቦታ ላይ እንትን አይደለ ቅድም እንዳልኩ ኤሌክትሪክሲቲ አይደለ በቃ እዚች ጋር የሚገባና ኮፒራይቲንግ ከሆነ ልክ ከተጨረሰ በኋላ የተጻፈው ነገር ከተጨረሰ በኋላ ብሬንስቶርም ካደረጉ በኋላ ቼክ ዚስ አውት ምንድን ነው የጎደለው ይሄ ነው እንትናችን ይሄ ነው ኦዲየንሳችን ይሄን ይመስላል ምን ያደርጋል ኦዲየንሳችሁ እኮ ይሄ ከሆነ እንደዚህ አይነት ቋንቋ ከምትጠቀሙ ይሄን አይነት ሰጀሽን ይሰጣል እዚህ ጋር ደግሞ ካምፔን ፕላኒንግ ላይ ደግሞ ፕላን አድርገህ ጨርሰ ሊሆን ይችላል ከዛ በኋላ ታቀርበለታለህ ፕላን what do you think about this ይሄ ነገር ይጎሏል የእናንተ ዲሞግራፊክ ዳታ እንደሚያሳየው እኮ ይሄ ነው ይሄንን ብትጨምሩበት ከዛ ደግሞ ወስደኸው ደግሞ ከግራፊክስ ዲዛይነሩ ደግሞ ቅድም እንዳልኩ ውስጥ ሊጠቀም ይችላል ኤአይን ስለዚህ እያንዳንዱ ቦታ ላይ ይገባል ማለት ነው እንጂ ሙሉ በሙሉ ኤክስኪዩት ያደርጉበታል ማለት አይደለም በጣም ቆንጆ ይሄ እንግዲህ ፕሮፌሽናሎችን አየን ስታርታፖችን አየን ከዛ በኢንተርፕራይዝ ደረጃ ደግሞ ብዙ ጥቅም ሊሰጥ እንደሚችል አየን ከረንትሊ ግን ብዙ ጊዜ የሚነሳው ነገር ምንድነው ፕሮፌሽናሎችም ኢንተርፕራይዞችም ስታርታፖችም እንደዚሁ ስሞል ቢዝነሶች በአግባቡ ከኤአይ ማግኘት ያለባቸውን ፍሬ በአግባቡ እያገኙ አይደለም አጠቃቀም ጉድለት አለ የመሳሰለው ነገር ይባላል ምንድነው እሱ ጋር ምንድነው አሁን ኤአይ ትጠይቋለህ ይመልስላል ቤዚክ የሆነ ነገር ፕሮምፕት የሚባል ነገር አለ ቴክኒካል ቃሎችን እያጠራን ለመሄድ ፕሮምፕት ማለት ለኤአይ የምትጠይቀው ጥያቄ ነው ትእዛዝ ነው በቃ ፕሮምፕት ማለት ትእዛዝ ነው ይሄን አድርግልኝ እና ኤአይ ባይትስ ኔቸር ቱክን በያዝ ይባላል ቴክኒካሊ ምንድነው ለቱክንህ አንተ ለምትሰጠው ትእዛዝ በጣም እንትን ነው ሴንሲቲቭ ነው ስለዚህ ፕሮምፕት አሁን አንድ ፊልድ አለ እንደ ፊልድም ሆኗል ፕሮምፕት ኢንጂነሪንግ ይባላል እንዴት ነው ኤአይን መጠየቅ ያለብን አንደኛ ቶት ቼን የሚባል ነገር አለ ስቴፕ ባይ ስቴፕ መንገር አለ ለምሳሌ መጀመሪያ ላይ ይህን ጥያቄ ከመመለስ በፊት ይህንን ለምሳሌ ሊንክ ሰጠው ይህን ቦታ ቼክ አድርግ ይህን ቼክ ካደረግክ በኋላ እነዚህን ቦታዎች ደግሞ እና ክሮስ ቼክ ታደርግልኛለህ ከዛ በኋላ እኔን ጥያቄ ትጠይቀኛለህ እኔን ከጠየቀኝ በኋላ እኔ ክላሪፋይ ካደረግኩልህ በኋላ ተነግረኛለህ ትለዋል ፕሮምፕት ነው አሁን ተመሳሳይ ጥያቄ ጠይቀ ነው ተመሳሳይ ነገር ጠይቁት ኤአይን ተብለን ሁለታችንም የተለያየ ሪዛልት ይዘን ልንመጣ እንችላለን እንዲሁም አንዳንድ ጊዜ ጓደኞችን ቺት አደርጋቸዋለሁ ምንድነው የምፈልገውን ነገር እንዲነግረኝ ማድረግ ትችላለህ ኤአይ የምትፈልገውን ነገር አሁን እንዲሁም እየተሻሻሉ ነው ምንድነው ለምሳሌ ትሩዙን አክሴፕትድ እንደሆነ ትሩዝ አድርገህ ትነግረዋለህ ለምንድነው ኢትዮጵያ ውስጥ ወፍራም ሰዎች ያሉት ትለዋለህ we don't have the data አይደለ because ያንን ያምናል because of this አሁን አይመስልም እንጂ እኮ ኢትዮጵያ ውስጥ እኮ ብዙ እንትኖች አሉ ብሎ ማብራራት ይጀምራል ገብቷል አይደል ድሮ እኛ ፊልድ ላይ ኮዲስ ቺፕ ማነው ቶኪስ ጂፕ ሾሚ ዘ ኮድ ይባላል ወሬውን ተውና ኮዱን አሳየኝ ይባላል አሁን ደግሞ ተቀይሮ ኮዲስ ቺፕ ሾሚ ዘ ፕሮምፕት ይባላል ፕሮምፕቱን አሳየኝ because እንዴት ነው የጠየቅከው ነው ማተር የሚያደርገው ስለዚህ አሁን እኛም የምንሰራው ነገር ላይ ሰዎች ፕሮምፕት ኢንጂነሪንግ ላይ የምንሰራለን እንዴት ነው የምትጠይቁት ኤአይን because የተለያየ ሪዛልት ነው የምታገኙት መንገዶች አሉ ኤአይን ለምሳሌ ቶኔሽን አለ ለምሳሌ አንድ ኢሜል ስትጽፍ ኢሜል ጻፍልኝ ከምትለው
ለሲኢኦ ነው የምትጽፍልኝ ኢሜሉን ቶኔሽንህ እንደዚህ ይሁን እንደዚህ ነው ማለት ያለብህ የኔ ቶን ደግሞ ኢቨን የማስተርስ ሌቭል ቶን አድርግልኝ የፒኤችዲ ሌቭል ቶን አድርግልኝ ቅድም ስፔሲፊክ ቱሎችን መጠቀም ጥቅሙ መሰል ለምሳሌ ታይፕ ኤአይ የሚባል ለራይቲንግ ነው የሚያገለግለው ጻፍልኝ ስትለው ዝም ብሎ አይጽፍልህም ለማን ነው የምጽፍልህ ኢሜል ጻፍልኝ ብትለው ለማን ነው የምጽፈው ምን አይነት ቶን እንዲኖር ትፈልጋለህ ያንተም ቶን ምን አይነት እንዲሆን ትፈልጋለህ ይላል ስለዚህ ቤተር ሪዛልት ለማግኘት ምንድነው መስፈርቱ ጥሩ ጥያቄ መጠየቅ ነው ዲቴይል ነው በዲቴይል መናገር ነው የምትፈልገው ነገር እንደዚህ ይፈልጋለሁ እንደዚህ ይፈልጋለሁ እንደዚህ ይፈልጋለሁ ከዛ በኋላ እሱ እንትንህን ማሟላት ነው ኤአይ ፖይንቱ ፕሮምፕትህን ማሟላት ነው ስለዚህ if you give it a good prompt ጥሩ ሪዛልት ታገኛለህ ማለት ነው ስለዚህ ጀነራል የሆነ እንትን አይደለም ለሁሉም የተለያየ አሁን ለምሳሌ አንድ ግራፊክስ ዲዛይነር መጠየቅ ያለበት መልቲ ስቴፕ ደግሞ አጠያቆች አሉ ምን ማለት ለምሳሌ አንድ ዌብሳይት ስራልኝ በዚህ ዲዛይን ከምትል ሄደ ለምሳሌ ጉግል ስቲች ላይ ሄደ ኢንስፓይሬሽን ፈልገ ጉግል ስቲች ዲዛይን እንዲያደርግልህ ታደርገዋለህ እሱን ዲዛይን ተወስድና ይሄ ነው የኢንስፓይሬሽኑ የምትሰራው ዌብሳይት ኢንስፓይሬሽን ይሄ ነው ይመስላል ብለህ ወይ ኢሜጁን ወይ ኮዱን ትሰጠዋለህ ለክሎድ ከዛ በኋላ እንትን ጀነሬት ያደርግልሃል ዌብሳይት ጀነሬት ያደርግልሃል ሶ ምንድነው አሁን ዲቴይል ነው እየሰጠሁት ያለሁት ዌብሳይት ጀነሬት አድርግልኝ ወይም ደግሞ ኢሜል ጻፍልኝ አይደለም እያልኩት ያለሁት ኢሜሉ ለማን ነው የሚጻፈው ምን አይነት ቶን እንዲኖረው ነው የምፈልገው እኔ ማን ነኝ ምናምን የሚሉት ነገሮችን ዲቴይል የምትሰጠው ከሆነ you can get a better result ማለት ነው ጥሩ ትእዛዝ ማለት ዲቴይል ትእዛዝ ነው ማለት ነው ያ በደንብ ዲቴይል የሆነ ትእዛዝ ነው እንትኖች አሉ ብዙ አይነት መንገዶች ስለ ኤአይውን እንደማን እንደሚያስብ መናገርም ትችላለህ ለምሳሌ አክት ላይክ እከሌ ትላለህ ለምሳሌ አክት ላይክ ፋይናንሻል አድቫይዘር ፎር ሚ እና እንደዚህ ስጠኝ ነው ትለዋለህ ስለዚህ እንደ ሩል ኦፍ ተምብ ሰዎች እንዲቱ የምንፈልገው ምንድነው give them the details ኤአይ ሞዴሎችን ዲቴይሉን ስጧቸው በጣም አሪፍ እንደዛ ከሆነ አሁን ስለ ፕሮምፕት በደንብ ነገርከኝ እንዴት ትእዛዝ እንደሚሰጥ ምናምን ነገርከኝ but that's good እንዴት ስራ ይገኝበት አሁን አንዳንድ ጊዜ እኛም ጋር አስከፍለውም በክፍያ ኤአይ ትሬኒንግ የሚሰጡ ሰዎች አሉ ወይንም እንሰጣለን የሚሉ ሰዎች አሉና የመጀመሪያው እንትኔ ምንድነው መሰለ አሁን ይሄንን ፕሮግራም የሚያዩ ኤአይን በማወቅ ኤአይን በመማር አዳዲስ የሥራ ኦፖርቹኒቲዎች ልናገኝ እንችላለን ብለው የሚያስቡ የኔ ፖድካስት ኦዲየንሶች ሊኖሩ ስለሚችሉ እስቲ ስለሱ ነገር ኤአይን በመሰልጠን ብቻ የሥራ ኦፖርቹኒቲ ማግኘት ይቻላል ወይ ኦኬ ሶ ኤአይ እንትን ያለ ፊልድ አለ ፊልዳቸው ላይ ለምሳሌ ስፔሲፊክ ፊልድ ላይ ነው የሚገባው ለምሳሌ ኤአይን በመሰልጠን ኤአይ ኢንጂኒየር መሆን ይቻላል እሺ ግን እሱ ብዙ ባክግራውንድ ይፈልጋል የሶፍትዌር ኢንጂነሪንግ ባክግራውንድ ወይ የስታቲስቲክ ወይ የሂሳብ ባለሙያ መሆን ይጠበቅብሃል ኤአይ ኢንጂኒየር ለመሆን ኤአይን ራሱን ቢውልድ የሚያደርጉ ሰዎች አሉ ኢሜል ሪሰርቸር ዴታ ሳይንቲስት የሚባሉ ፊልዶች አሉ እነሱ is more of የቴክኒካል ቦታ ነው ነገር ግን ስራ ለማግኘት የሚፈልግ ሰው ሁልጊዜም ኮምፒቲቲቭ አድቫንቴጅ ነው ምንድነው አሁን ኤአይ ኮምፒቲቲቭ አድቫንቴጅ መሆን ይችላል ዶንት ጌት ሚ ሮንግ ሁሉም ሰው ኤአይን ይጠቀማል ግን ሁሉም ሰው የሚጠቀምበት ሌቭል ይለያያል ስለዚህ አሁን ኤአይን በመጠቀም ስራ ማግኘት ይችላልው ከሆነ መጀመሪያ የትኛው ፕሮፌሽን ላይ ነው ያለው አሁን ስለዚህ ፕሮፌሽናቸው አሁን the next እንትን ዴንጀረስ የሚሆኑ ሰዎች ምንድነው ኤክስፐርት የሆኑ ሰዎች የሆነ ቦታ ላይ ፕላስ ኤአይን የሚጠቀሙ ሰዎች they're going to be dangerous ምክንያቱም they know their field ከፊልዳቸው በላይ ከፊልዳቸው ደግሞ 10 እጥፍ ኤክስኪዩት ማድረግ ይችላሉ ወይም 100 እጥፍ we don't know እሱን ስለዚህ በኤአይ ስራ ማግኘት የሚፈልግ ሰው ከሆነ መጀመሪያ ላይ ፊልዱ ነው ማተር የሚያደርገው ፊልዱን ነው ኦግመንት የምታደርገው ገብቷል አይደለ ፊልዱ ላይ ኤአይን በመጨመር 10 እጥፍ መሄድ ትችላለህ ለምሳሌ አንድ ምሩቅ አዲስ የተመረቀ ምሩቅ አሁን ማጥናት ያለበት ፊልዱን ብቻ አይደለም ሶ ፊልዱን እንዴት ነው ኤአይ አፌክት የሚያደርገው የሚለውን በማጥናት ኤአይ እንደ ኮምፒቲቲቭ አድቫንቴጅ በመውሰድ አሁን ኤቭሪ ዲቴይልህን ምርጥ አድርገህ መስራት ትችላለህ ሲቪህን በ2 ደቂቃ በ3 ደቂቃ ገራሚ አድርገህ መስራት ትችላለህ ፖርትፎሊዮ የምታስገባቸው ፕሮጀክቶች ሊኖሩ ይችላሉ እነሱ ምርጥ አድርገህ መሄድ ትችላለህ ስለዚህ ዞሮ የምትወዳደረው ከሰዎች ጋር ነው አይደለ ስራ ለማግኘት ምንም ለማግኘት ስትሄድ የምትወዳደረው ከሰዎች ጋር ስለዚህ ሰዎቹን መብለጥ ነው ፖይንቱ ስለዚህ ኤአይ እንደ ኮምፒቲቲቭ አድቫንቴጅ ነው የምትጠቀመው ፊልድህ ላይ ነው ኦግመንት የምታደርገው ኢምፓወር ነው የሚያደርግህ ኤአይ ማለት ነው
ኦኬ ስለዚህ ለብቻው ኤአይን ብቻ ተምሮ የሆነ ነገር የሚኮንበት ኖ ምክንያቱም ኤአይ እንዳልኩ ቱል ነው እኮ አይደለ እሱ ኤአይ ኢንጂኒየር የሚሆኑ ሰዎች የሚፈልጉ ሰዎች ፍሮም ሶፍትዌር ኢንጂኒሪንግ ባክግራውንድ ያሉ ሰዎች ኤአይ ኢንጂኒየር መሆን ይችላሉ ሞዴሎችን ትሬን ማድረግ ይችላሉ ፕላስ ደግሞ ዴታ ሳይንስ ላይ ያሉ ሰዎች አሉ እነሱ ኤአይን ትሬን የሚያደርጉ ሰዎች ናቸው ቴክኒካል ስራ ነው ነገር ግን የሚሆነው ምንድነው ሙያህ ላይ ነው የምትጨምረው ስለዚህ ሙያ ያስፈልጋል መጀመሪያ ላይ የሆነ ሙያ ያስፈልጋል እንዴት ነው የምትጠቀመው ኤአይን አውቀህ ግን ለምሳሌ እንትን አይነት ስራዎች ሊኖሩ ይችላሉ ኤአይ ሚውዚክ የሆነ ልትሰራበት ትችላለህ ከዛ በኋላ እሱን ዩቲዩብ ላይ በመልቀቅ ገንዘብ ጀነሬት ልታደርግ ትችላለህ ወይ ደግሞ ዲጂታል ክሬተር ልትሆን ትችላለህ ዲጂታል ክሬተር ስለ ዲጂታል አርቶችን ክሬት ማድረግ የሚሸጡበት ቦታ አለ ዲጂታል አርቶች ስለዚህ እንደሱ አይነት ኦፖርቹኒቲዎች አሉ የኤአይ ዲጂታል አርትም ለመሸጥ መጀመሪያ የሆነ ሴንስ ሊኖር ይገባል አርቱ እሱን ነው የምልህ እንትኖቹን ነው ፓወር የሚያደርጋቸው መጀመሪያ ኤክስፐርት የሆኑ ሰዎች ናቸው አሁን እዚህ ጋር በጣም ዴንጀረስ የሚሆኑ ሰዎች ኤክስፐርት የሆኑ ሰዎች ናቸው እዛ ፊልድ ላይ ኤክስፐርት የሆኑ ሰዎች ኤአይ ይመጣል they're going to be የሚወዳደራቸው ሰው አይጠፋም ማለት ነው ስለዚህ you need to have የሆነ አይነት ፊልድ ሊኖር ይገባል መጀመሪያ ላይ እዚህ ጋር ስለናንተ ኢኒሺዬቲቭ አንድ ነገር ላንሳለህ ወይም ልጠይቅህ AI for all ሚል ሐሳብ አላችሁ አንተና አንተ ዙሪያ ያሉ ሰዎችና ሶ ሐሳቡ ምንድነው ላይክ ሁሉም ፕሮፌሽን ላይ ያለ ሰው ኤአይን በአግባቡና በወቅቱ በተገቢው ሁኔታ ምናምን እንዲጠቀም ማድረግ ነው what's your plan ምን ምንድነው ታስቡት አሁን ምንድነው ፕላናችን የመጀመሪያው ፕላናችን ፕሮፌሽናሎች ጋር ነው እሺ አንደኛ ሁለተኛ ደግሞ ነን ቴክኒካል የሆኑ ሰዎች ላይ ነው ሶ በመጀመሪያው ጋር ስመጣ ፕሮፌሽናሎች እንዴት ነው ኤአይን እየተጠቀሙ ያሉት እንዴት ነው ፕሮሰሳቸው ላይ ኢንተግሬት እያደረጉ ያሉት የቱ ጋር ነው ጥቅም ያለው የቱ ጋር ነው ጉዳቱ የቱ ጋር ነው መጠቀም የሌለባቸው ሶ የመጀመሪያው እያደረግነው ያለነው ነገር ፕሮፌሽናሎችን ዌቢናራችን ላይ እየጋበዘን እንትናቸውን ሼር እንዲያደርጉ ነው አይዲያዎችን ሼር እንዲያደርጉ ነው አሁን ከልዑል ጋር ሲኦ የቬሎሲቲ ማርኬቲንግ ኮፋውንደር ከሱ ጋር ነበረን ትላንትና ዌቢናር አሁን ደግሞ ቀጣይ ከአሮን ካሚል ጋር አለን እንዴት ነው ኤአይን እየተጠቀሙ ያሉት የሚለውን ሶ አይዲያችን ምንድነው እያንዳንዱ ፕሮፌሽን ጋር መግባት ይችላል ኢምፓወር ማድረግ ይችላል እያንዳንዱ ዲፓርትመንት እያንዳንዱ ታስክ ላይ ስለዚህ መቅረት የለብንም ወደኋላ ከአሜሪካም ከምንም ከዩሮፕም መቅረት የለብንም ስለ እያንዳንዱ ፕሮፌሽን ጋር መግባት ይችላሉ ህግም ላይ ምንም ላይ መግባት ይችላሉ የመጀመሪያው አይዲያችን ፕሮፌሽናሎቹን ነው ሁለተኛ ደግሞ ነን ቴክኒካል የሆኑ ሰዎችን እንዴት ነው ኢምፓወር የምናደርገው ኤአይ እንዴት ነው እነሱ ጋር ሊደርስ የሚችለው ነው ሶ የተለያየ መንገድ አለ አንደኛ ይሄ ዲጂታል ሊትሬሲ አለ ከኤአይ ሊትሬሲ በፊት አይደለ ሶ ወደሱ እንዴት ነው ማስጠጋት የምንችል ለምሳሌ አሁን ላይ አንድ ሰው ኤአይን የሚያካ ሆነ እንትን ይሆናል ዌብሳይት ስራልኝ ብሎ አይሄድም ሌላ ቦታ መማር የሚፈልግ ከሆነ ቀጥታ የሆነ ነገር ኤአይን ጠይቆ እንዴት መጠየቅም እንዳለበት ስለምናስተምር ስለምንነግረው እንዴት መጠየቅ ጥሩ ሪዛልት ያገኛል ነን ቴክኒካል ሰዎች እንዴት ነው የሚጠቀሙት ዌብሳይት መስራት ይችላሉ አሁን ለምሳሌ ቁጭ ብለህ እዚች ጋር ቁጭ ብለን ዌብሳይት ሰርተ እዛው ፕላትፎርሙ ዲፕሎይ ያደርግልሃል ከዛ በኋላ አለቀ ለሰዎች የምትልክላቸው ምንድነው እኔ እንደዚህ አይነት ሰርቪሶች እሰጣለሁ ይሄው ዌብሳይቴ ብለህ ትልካለህ አሁን ይሄ የሚልከው ሰው ቴክኒካል ባክግራውንድ የለውም ይታይ ኢንጂኒየር አይደለም ሶፍትዌር ኢንጂኒሪንግ አልተማረም ኮምፒውተር ሳይንስ አልተማረም ነን ቴክኒካል ሰው ነው ነጋዴ ሊሆን ይችላል አሁን ብዙ ትራቨል ኤጀንሲዎች ዌብሳይት የላቸውም አሁን እንትን አይደለም አሁን ትራቨል ኤጀንሲ ግዴታ ፊዚካል ፕሬዘንስ ይጠይቃል ማነው ዲጂታል ፕሬዘንስ ይፈልጋል የሚያገኙ በዛ ስለሆነ አሁን እንስራላችሁ የኛ ፖይንት ነው እንስራላችሁ የሚላ ሰው ቢመጣ ራሱ don't pay them like you can do it yourself ራሳችሁ መስራት ትችላላችሁ ስለዚህ ዌብሳይትን እንደ ሲምፕል ኤግዛምፕል አነሳውል እንጂ ኦላ እንትን ነው አሁን ለምሳሌ አንድ የፑቲክ እንትን ባለቤት ብትኖር እሷን ኤአይ ሊትሬሲ ብናስተምራት ቲክቶክ ላይ ዲጂታል ክሬተር ከመሆን በላይ ዌብሳይት ሊኖራት ይችላል ዌብሳይቷን ራሷ ቢውልድ ታደርጋለች ዲጂታል ፕሮዳክቷን እዛ ላይ ማሳየት ትችላለች ማለት ነው መክፈል አይጠበቅባትም ሌላ ቦታ ላይ ሌላም ደግሞ የሆነ ነጋዴ መርካቶ ውስጥ ብናስተምር ታክሱን እንትኑን ከመስራቱ ሌላ ሰው ከመንገሩ በፊት ያሪፒው ላይ ኢንተግሬት ሆኖ የሆነ ነገር ሆኖ እዛው ጋር ማየት ይችላል ገብቷል አይደል ስለዚህ ነን ቴክኒካል ሰዎችን ኤአይ ሊትሬት በማድረግ እንዴት መጠየቅ እንዳለባቸው ቤተር ሪዛልት እንዲያገኙ እናደርጋለን ፕሮፌሽናሎቹን ደግሞ እንዴት ነው ኢንተግሬት እያደረጋችሁ ያላችሁት አሁን ላይ እያደረግን ያለነው ምንድነው ሼር አይዲያቸውን ሼር እንዲያደርጉ ኤክስፐርቶች እንዳልኩ we need ሁለት ነገር ነው የሚያስፈልገን አንደኛ እዛው ፊልድ ላይ ኤክስፐርት የሆኑ ሰዎች አትሊስት ያስፈልጉናል
ምንድነው እነሱ ናቸው የሚነግሩ እንዴት እየተጠቀሙት እንዳሉት። ከዛ በኋላ እዛ ስር ላሉ ሰዎች ደግሞ ለፕሮፌሽናሎቹ ደግሞ እናሳውቃለን። ከዛ በኋላ ደግሞ እነሱን ደግሞ ወርክሾፖች እናዘጋጃለን። ኔክስት መንዝ ወርክሾፖች፣ ሴሚናሮች ይኖሩናል። እነሱ ጋር ደግሞ ኤክስፐርቶች መጥተው ኤአይ ኤክስፐርቶችን ፕላስ የፊልድ ኤክስፐርቶችን መርጠው ደግሞ አይዲያቸውን የሚያጋሩበት መድረክ ይፈጠራል ማለት ነው። ቆንጆ 5 ሚሊዮን ኮደርስ ምናምን የሚባል ነገር ደጋግሜ ሰምቻለሁ እና ከዚህ ጋር ይገናኛል። ሜይ ቢ 5 ሚሊዮን ኮደርስ ጋር ቢመዘገቡ 5 ሚሊዮን ኮደርስ የእንትን ነው የመንግስትና የሱ ኮላቦሬሽን ነው። ምንድነው ዲጂታል ሊትሬሲ ለመፍጠር ከሚደረጉ ጥረቶች አንዱ ነው። ያ ማለት ኤአይ የምታስተምረው ሰው መጀመሪያ ዲጂታል ሊትሬሲ ያስፈልገዋል። እንደ ፋውንዴሽን መቆጠር ይችላል። ምንድነው 3 ኮርሶች አሉ እዛ ላይ የዴታ ሳይንስ አለ፣ ፕሮግራሚንግ ቤዚክስ አለ፣ አንድሮይድ ደግሞ ቤዚክስ አለ፣ ኮትሊን ዲቨሎፕመንት። ስለዚህ ምንድነው ዲጂታል ሊትሬሲ ለመፍጠር ነው ፖይንቱ። 5 ሚሊዮን ኮደር 5 ሚሊዮን ዲጂታሊ ሊትሬት የሆኑ ዩዝ መፍጠር ነው ፖይንቱ። እና ሰዎች እነሱም ቢማሩ ምንድነው አንደኛ ቤዚክ አንደርስታንዲንግ ኦፍ ኮምፒውተር ዌብሳይት ይኖራቸዋል። አንደኛው ለምሳሌ ፕሮግራሚንግ ኦፍ ኢንትሮዳክሽን ቱ ፕሮግራሚንግ የሚያስተምሩት ምንድነው ኤችቲኤምኤል፣ ሲኤስኤስ፣ ጃቫስክሪፕት። ምን ማለት ነው? ልክ ዌብሳይት ተከፍታለህ እከሌ.com የሚባል ስትከፍት መጀመሪያ ላይ ጽሁፍ ይመጣላል። አሁን ያንን የተማረ ሰው ያውቃል። ኦኬ ዚስ ዋን ኤችቲኤምኤል ነው ማለት ነው። ይሄ ቀለም ኦኬ ሲኤስኤስ የሆነ ደግሞ ስትነካው ሪያክት ያደርግላል። ኦኬ ይሄ ጃቫስክሪፕት ነው ማለት ነው። ቤዚክ አንደርስታንዲንግ ኦፍ እንትን ይኖራል። እኛም ለማስተማር ስንሞክር ዌብሳይት ከፍተን ምን ስንል አንደርስታንዲንግ ይኖራል። እንዲሁ ደግሞ ኮትሊን አለ ሞባይል አፕ ዲቨሎፕመንት አንድሮይድ ላይ ስትከፍተህ ስታየው እንዴት ነው ነገር የተሰራው የሚለው ቤዚክ አንደርስታንዲንግ ይኖርሃል። ፕላስም ደግሞ ቢውልድ ማድረግ እንድትችል ቤዚክ የሆነ አንደርስታንዲንግ ይሰጣል ማለት ነው። ናይስ። ስለዚህ መሰረታዊ የሆነ ዲጂታል ሊትሬሲ ነው የሚያሳወቀው ማለት ነው። አሪፍ። እስቲ ተማሪዎች ጋር እንምጣ። ተማሪዎች ኤአይ ይጠቀማሉ። ተማሪዎች ስለ ስታርቲንግ ፍሮም ኤሌመንትሪ ማለት ነው ኮሌጅ ድረስ ዩኒቨርሲቲ ድረስ እና አንዳንድ ሰዎች ምን ያነሳሉ እንግዲህ በእኛ ጊዜ ኢንተርኔት መጠቀም ራሱ ስንማር ኢንተርኔት መጠቀም ራሱ ያሰንፋል፣ ደደብ ያደርጋል እንባል ነበረ። ከኢንተርኔት ገልብጣችሁ ትመጡና ወዮላችሁ ነበር እንባለው። ያው አንብበህ አገላብጠህ ምን ብለህ ምናምን ነው እንትን የምትለው። አሁን ደግሞ ከኢንተርኔትም አለፈና አሁን ኤአይ መጣና የመፍጠር ክህሎትን ተማሪዎች የሆነ ነገር አንብበው ያንን ወደ እውቀት ቀይረው መልሰው ሲጠየቁ እንትን የማድረግ ክህሎትን ያሳጣል ብለው በጣም የሚከራከሩ ሰዎች አሉ። መጠቀም አለባቸው ተማሪዎች ኤአይ? what do you think? ሁለቱም ልክ ናቸው። ያሳጣልም አያሳጣም የሚሉት ምንድነው ኤአይ እስካሁን ከለርኒንግ አንጻር ከተፈጠሩ በጣም ቤስት ቱሎች የመጀመሪያውን አንዱ ነው። ለርኒንግን ለማስቀረትም ከተፈጠሩ ቱሎች ደግሞ አንደኛው ነው። ለርኒንግን እንዳትማር የሚያደርግህ ቱልም ደግሞ አንደኛው እንዳትማር ሙሉ በሙሉ ሊያደርግህ ይችላል። ከአመት እስከ አመት ሳታነብ ፕሮጀክት አሳይመንት እየሰራ 100% ማምጣት ትችላለህ ኤአይን እየተጠቀምክ። በዚሁ ልክ ደግሞ ፖይንቱ መሆን ያለበት የቱ ጋር ነው መስመሩን ማስመር ያለብን የሚለው ነው። ምን ማለት ነው? ለምሳሌ ሁልጊዜ አስ ሂውማን እንትናችንን ኦፍሎድ እናደርጋለን። ኮግኒቲቭ ኦፍሎድ አለ። ምንድነው? ካልኩሌተር አለ። ካልኩሌተር እንግዲህ ነፍ ነምበር እኛ ከምናባዛ ካልኩሌተሩ ያባዛልን። ኮግኒቲቭ ኦፍሎድ አስ ሂውማን ሲቪላይዜሽን ላይ ብዙ ኮግኒቲቭ ኦፍሎዶችን አድርገናል። ነገር ግን የቱ ጋር ነው መስመሩ መሰመር ያለበት? ምክንያቱም ኤአይ እንትንህን ነው ሲሙሌት እያደረገ ያለው ኢንቴሊጀንስህን ነው። ስለዚህ ልክ እንትንህን አውትሶርስ ማድረግ ስትጀምር መቆም አለበት። ይሄ ቲንኪንግ የሚባለው ማሰብ ስልህ ይሄ ስትረግል አሁን የምንማረው በስትረግል ነው። በስትረግል ስልህ የሆነ ኮንሰፕትን አንደርስታንድ ለማድረግ በምናደርገው ሂደት ነው መማር የሚባለው ነገር። አእምሮም እየሰለጠነ የሚመጣው በዛ ሂደት ውስጥ ያ እሷን ማጣት የለባቸውም ተማሪዎች። ኤኒ ፊልድ በየትኛውም ቦታ ኤሌመንተሪ ፕሪፓራቶሪ ብትለው እሷን ፖይንት ማጣት የለባትም። እቺ ስትረግል የምናረግባትን ፓርት ማወቅ የለባትም። ለምሳሌ ስማርት የሆነ ስቱደንት እንዴት ነው ኤአይን መጠቀም ያለበት? እንትኑን አምፕሊፋይ ማድረግ ነው። ለርኒንግ ፕሮሰሱን አምፕሊፋይ ማድረግ አለበት፣ ወይም ደግሞ ሪዋርዲንግ የሆነ ለርኒንግ ፕሮሰስ መሆን አለበት። እና ኤአይ በዚህ ረገድ በጣም ነው የሚጠቅም። ምን ማለት ነው? ለምሳሌ ባለፈው ለሆነ ፕሮጀክት ቼክ እያደረግን ነበር። መልቲ ኤጀንት ለርኒንግ ፕላትፎርሞች አሉ። ምንድነው? ዳውንሎድ ታደርገዋለህ። ቲቶ እዛው ጋር ኤጀንቶች አሉ። ኤጀንት ማለት 3 ኤአይዎች አሉ። አንደኛው መምህር ነው፣ አንደኛው ደግሞ ፒር ተማሪ ይሆናል። ራሱ ኤጀንቱ አብሮህ የሚማር ይሆንልሃል። ጥያቄ ትጠይቀዋለህ እና ከንትን ከኖርማል ጥያቄ ከመጠየቅና ከመመለስ ወደ ኤጀንቲክ መልቲ ኤጀንት ወደ ሆኑ የለርኒንግ ሲስተሞች እየሄድን ነው። ነገር ግን ይሄ ያደድባል ኦፍኮርስ። ምክንያቱም ጥያቄ ጠየቅከው፣ መለሰልህ፣ አስገባኸው፣ ወደ ዚሮል
ያንተ ሮል እዚህ ጋር ምንድነው? ስለዚህ እንዴት ነው የምንጠቀመው የሚለው ትምህርት ቤቶች አትጠቀሙ ልንል አንችልም። because don't bet against AI በዛ በኩል ቤት ማድረግ የለብህም። ምክንያቱም አትጠቀም ካልከው ሰው መንገድ አያጣም፣ ተማሪ አይደለ መንገድ አያጣም፣ መፈለጉ አይቀርም። ግን እንዴት ነው መጠቀም አለብህ፣ የቱ ጋር ነው መጠቀም ያለብህ የሚለውን ሪሊ ማስተማር አለብን። በዚህ ቦታ ላይ አይደለም መጠቀም ያለብህ። በጣም ትላልቅ ኮንሰፕቶችን ዲኮንስትራክት ያደርግልሃል፣ አንደርስታንድ እንድታረጋቸው ያደርጋል። ከተለያየ ፐርስፔክቲቭ አይዲያውን እንድታየው ያደርጋል። አንተ አንደርስታንድ እንድታረገው ያደርጋል። ትላልቅ ኮንሰፕቶችን ዲበንክ እንዲያደርግልህ ልትጠይቀው ትችላለህ። ነገር ግን ላይኗ ያቺን ስትረግል የምታደርግባትን ፖይንት የምታጣ ከሆነ ስቲል እንደዚህ እያልን ነው የምንለው። ክሪቲካል ቲንኪንግ የሚባለው ነገር እየወረደ ነው የሚመጣው። ስለዚህ ስቲል አሁንም ኤአይ ሊትሬት የሆኑ ተማሪዎችንም ማፍራት አለብን ማለት ነው። ኦኬ ስጋትም አለ እኮ አሁን የኮምፒውተር ዘመን እንግዲህ የሰው ልጅ ሲቪላይዜሽን እያለ ሲመጣ መጀመሪያ ያው ቅጠል ላይ መጻፍ ጀምሮ ከዛ በኋላ በወረቀትና በኢንክ በስክሪፕቶ መጻፍ ተጀመረ እያለ አሁን ደግሞ በእንትን ነው የምንጽፈው፣ ፒሲ ነው የምንጽፈው ሰው አይደለ። ሜቢ አሁን ደግሞ እንትን እያለ ሲሄድ ትእዛዝ የምትሰጠው በቃልህ ነው፣ በቮይስ ፕሮምፕት ነው የምትሰጠው። አሁን ያ ነገር መጻፍ የማይችሉ በስክሪፕቶና በደብተር መጻፍ የማይችሉ ሰዎችን ጭምር ትውልድን ጭምር ፈጥሮ ኢቬንቹዋሊ የሆነ ነገር ተፈጥሮ ሲስተሙ ኤአዩ ኮላፕስ ካረገ ሰው ልጅ ወደ ስቶኔጅ ሊመለስ ነው የሚል እንትንም አለ። so what do you think? so አሁን ስሊፕሪ ስሊፕ ይሆናል እንደዚህ ልክ ከጀመሩ እንደዛ ካደረጉ ካል ነው። ነገር ግን ምንድነው አሁን ኤአይ እንደዛ ማድረግ ትችላል ከመጻፍ ከምን እያልን አሁን ፕሮምፕት ራሱ መጻፍ ሰልችቶን በድምጽ ሆኗል። አሁን ምንድነው ማድረግ ያለብን ላይክ ያቺን መማር የምትለዋን ነገር ተማሪዎችም ምኖችም እንዳያጡ ሊትሬሲ መፈጠር አለበት። መራቅ ሳይሆን መቅረብ ነው ያለብን ወደ ኤአይ። አትጠቀሙት እንደዚህ ሳይሆን አት ኤቭሪ ኤጅ እስቲ ለምሳሌ ከህፃንነታችሁ ጀምሮን ድሮ ስልክ ነበር አይደል አትስጡ ምናምን የሚባለው፣ አሁን ደግሞ ስልክ ውስጥ ያለ ነገር ነው ኤአይ አይደል። ስለዚህ ሁሉም ሰው ይጠቀመው። ነገር ግን ሌትስ ቲች ዘም እንዴት እንደሚጠቀሙት። ቢኮዝ አሁን ማሰብ የማትችል ከሆነ ዞሮ የምትጎዳው አንተ ነህ አይደል። ክሪቲካል ቲንኪንግ ከሌለ ኤኒዋን ካን ፉል ዩ፣ ማንም ሰው ይሸውዳል። ስለዚህ እንዴት ነው ያንን ክሪቲካል ቲንኪንግ ሻርፕን እያደረግን ልንሄድ የምንችለው ራዘርዛን በተቃራኒው ከሚሆን ዳውንዋርድ እየሄድን ከምንመጣ እንዴት ነው ክሪቲካል ቲንኪንጋችንን ጉልህ በሆነ መንገድ ኤአይ እኛ ጋር አድቫንቴጅ የሚጨምረው የሚለውን ነገር ማብራራት ያለብን እኛ ነን። ቴክኒካሊ የሚያቀሰው ነው። አሁን ሙቭመንት ያስፈልገናል፣ ልንረሳው አይገባም። አሁን ለምሳሌ ዲጂታል ሊትሬሲ መንግስትም ሀሳብ ሰጥቶ ቁብ ሰጥቶት 5 ሚሊዮን ኮደርስ እንዳለው ኤአይ ሊትሬሲ የሚያስፈልገናል። አሁን ደግሞ የኤአይ ነገር ደግሞ ችግሩ ምን መሰለ፣ ኢትስ ግሮዊንግ ኤክስፖኔንሻሊ በጣም ኮፓፕ ማድረግ ራሱ ያስቸግራል። ዛሬ ነገ እና አትይዘውም። ሶ ዲጂታል ሊትሬሲ ብለን ሙቭመንት እንደጀመር ነው ኤአይ ሊትሬሲ የሚባለ ሙቭመንት ያስፈልገናል። ቢካዝ አንደኛ ጭራውን ሳትይዘው እዛ ደርሶ ማድረግ ከባድ የሆነ ቦታ ላይ ከምንደርስ ከአሁኑ ማስተማር ጀምረን ብንሄድ የተሻለ ይመስለኛል። አሪፍ። ወደ አርት ልምጣልህ። አርት ላይ አንዳንድ አከራካሪ ነገሮች አሉ። ሚውዚክ ይሰራል በኤአይ የድምፃውያን ሚናም ብዛም ወደ መሆን ይመጣል በሂደት ኦር እየመጣ ነው። አንዳንድ ሂት የሚያረጉ ሶንጎች ዘፈኖች በኤአይ ተሰርተው አትለያቸው በቃ ኢቭን ከኮምፖዚሽን ጀምሮ ማለት ነው። አንዳንድ ጊዜ ደግሞ ኢቨን ስፒሪቹዋል ወርልዱ ላይ ሪሊጂየስ እንትኑ ላይ ጭምር አንዳንድ መዝሙሮችም ጭምር እየተሰሩ ብዙ ክርክሮች አሉ፣ መንፈሳዊ እንትኖችም ጭምር ማለት ነውና አርት ክሬቲቪቲ ነው። ሶ ለባውት ክሬቲቪቲ። ስለዚህ አርት የሰው ልጅ ከነበረ ጊዜ ጀምሮ እያደገ የሰው ልጅ ሲቪላይዜሽን ሲያግዝ አይምሮን ሪፍሬሽ ሲያደርግ የተለያዩ ነገሮች እንትን ሲል መጥቷል። አርት ስልጣኔ ውስጥ ያለው ሚና በጣም ትልቅ ነው። ዳይሬክትሊ ደግሞ ከክሬቲቪቲ ጋር ነው የሚገናኘው። ስለዚህ ያንን አርት
ክሬት እንዲያደርግልህ ለኤአይ አሳልፎ መስጠት የአርት ሰዎችን ስራ ከማሳጣት ያለፈ ሚኒንግ አለው ብለው ይከራከራሉ ብዙ ሰዎች። ምን ይመስልሃል እዚህ ላይ? የስ ባለፈው ልታ እንዲሁም እንትን አይነት ዲቤት እየሰማው ነበር። ለምሳሌ አርት የሚያደርገው ፕሮሰሱ ነው ወይስ ሪዛልቱ ነው? ለምሳሌ አንድ አርቲስት ስዕል ሲስል እጁ በቀለም እንትን ብሎ ምናምን ነገር አይዲያ አምጥቶ ነው የሚስለው። ከዛ በኋላ አሁን ናው ሚድጆርኒ ምናምን ነገር ጀነሬት የሚያደርጉት ስዕል አትለየውም፣ ምንም አትለየውም። ሶ እዚት ይሄኛው አርት ነው ወይስ ደግሞ we need another definition of art? ለአርትስ ደግሞ ሌላ ዴፊኒሽን ያስፈልገናል ወይ? ፕሮሰሱን ነው የምናየው ወይስ ደግሞ ሪዛልቱን ነው የምናየው? ጽንፍ የሆነ ክርክር አለ እና የስ ጀነሬት ማድረግ ይችላል ኤአይ፣ እያደረገም ነው። ሙዚቃ፣ ስዕል፣ ኢን ኤኒ ክሪኤቲቭ ፊልድ ላይ ጀነሬት እያደረገ ነው። ዲዛይን ላይ ውስብስብ የሆኑ ዲዛይኖችንም ጀነሬት እያደረገ ነው እና አሁን ስራ ከማሳጣት አንጻር የስ አሁን አሁን እነዚህ አይነት ስራዎችን ስናይ እንትን የሚሉ ቦታዎች አሉ። አሁን ለምሳሌ ግጥም የሆነ ሰው ጽፎ አሁን ማየት ያለብን ሲጋር ምንድብሰለ ስኪል ጋፑን እንትን ይለዋል፣ ይዘጋዋል። አንድ ሰው ለምሳሌ ግጥም መጻፍ ይችላል ግን መስፈን አይችልም። ገብቷል? ከዛ ግጥም ጽፎ እንዲዘፍንለት ማድረግ ይችላል ማለት ነው። ገብቷል? አሁን ለምሳሌ እኔ ኮምፖዝ አድርጎ እኔ አሁን ስዕል ወዳለሁ ግን ስዕል መቻል አልችልም። ሪሊ ግን የምሰላቸው ስዕሎች አሉት ፐርሰናሊ ሼር ማድረጋቸው ለጓደኞች። ስለዚህ ያንን ስኪል ጋፕ ይዘጋዋል። ስለዚህ አንተን ገራሚ ሰዓሊ ያረገኛል ማለት ነው። ገብቷል? ያንን ኢማጂኔሽን ኤክስኪዩት አድርጎ እኔ ኢማጂን የማደርገውን ያሳየኛል ማለት ነው። ከስራ አንጻር ደግሞ ትሬት ያደርጋሉ። ኦፍኮርስ ትሬት ያደርጋል። ምን መሰል አሁን ላይ ሪሊ አፌክት እየተደረጉ ያሉ ቢዝነሶች አሉ። አሁን የስቶክ ኢሜጆች አሉ፣ ኮሜርሻላይዝድ የሆኑ ኢሜጆች ማለት ነው። ዲዛይንህ ላይ መጠቀም የምትፈልገው ኢሜጅ ሊኖር ይችላል። ድሮ ከፍለህ ነው የምትጠቀመው፣ $3 $4 እንደየስዕሉ ከፍለህ ነው የምትጠቀመው። አሁን ያቺን ስዕል ጀነሬት ያደርገዋል። ስለዚህ ሪሊ ትሬት የሚያደርግ እንትን ነው። ሙዚቃም ላይ ብታየው ደግሞ ባለፈው ልታ የካኒ ዌስት ብዙ ተሰምቷል፣ ግን ካኒ ዌስት አልነበረም። ኤአይ ነው ግጥም ተጻፈ፣ አኒሜሽን ሰሩለት፣ በካኒ ዌስት እንትን ተዘፈነ፣ ድምፁን አስመሰል ነው። ስለዚህ አሁን እንዴት ነው እዚች ጋር ኦግመንት ሊሆን የሚችለው መሰለ? ኦተንቲሲቲ ነው። ስቲል ኤአይ ኦተንቲክ የሆነ እንትን አይደለም የሚሰጥ ማለት። አሁን ክሬቲቪቲ ዋናው ኤሌመንት ምድር ኦተንቲክ ነው የሚመጣው ከሂውማን ኤክስፒሪየንስ ነው አይደለ? ስዕልም ብትለው ሙዚቃም ብትለው የሚመጣው ስለ በዓል ስታስብ አእምሮህ ላይ የሚመጣው መጀመሪያ ላይ የዶሮ ሽታ አይደለ? የዶሮ ወጥ። ከዛ ተነስቶ ነው ያ ክሬቲቪቲ የሚመጣው። እስቲ ኤአይ ያንን ሂውማን ኤክስፒሪየንስ ያጣል፣ የለውም ያ ሂውማን ኤክስፒሪየንስ። እና ሰዓሊዎች፣ ገጣሚዎች ምኖችም ፎከስ ማድረግ ያለባቸው ላይ ኦተንቲሲቲ ነው። ኦተንቲክ የሆነ አሁን ኤአይ ኦተንቲክ የሆነ ነገር ጀነሬት አያደርግልህም። ቢኮዝ አት ዘ ኤንድ ኦፍ ዘ ዴይ ኤአይ የሆነ ሞዴል ላይ ነው ትሬን ተደረገው አይደለ? የሆነ ሞዴል ላይ ትሬን ተደረገ፣ የሆነ ዳታ ነው ያለው። ስለዚህ እዛ ዳታ ውስጥ ኦተንቲሲቲ ነው የሚጎለው። ስለዚህ ልትለይ የምትችለው ኮምፒቲቲቭ አድቫንቴጅ ልትል የምትችለው ለአርቱ ላይ ኦተንቲሲቲ ነው፣ የግልህ ኤክስፒሪየንስ ነው። ልትስል የምትችለው ልታውጣ የምትችለው የግል ኤክስፒሪየንስ ነው። እንዳልኩ ግን ስቲል ሰዎች ስለሆኑ የሚጠይቁት ኤአይውን ስኪል ጋፕ ነው የሚዘጋው። ሰዓሊ ያልሆነ ሰው ስዕል መስራት ይችላል፣ ገጣሚ ያልሆነ ሰው ግጥም መጻፍ ይችላል። እንዲሁም ዩቫል ኖህ ሃራሪ ከዛሬ ስንት ዓመት በፊት 6 ምናምን ዓመት በፊት ኮንፈረንስ ላይ ነው ትጠይቋለች፣ ልጄ ምን አይነት ፊልድ ይምረጥ በኤአይ አፌክት እንዳይሆን እና ዴታ ላይ ቤዝድ የሚያደርጉ ስራዎች ሪፕሌስ ይሆናሉ ይላትና እንደዚህ ኮዲንግ ላይ ኮምፒውተር ፕሮግራሚንግ ላይ እነዚህ የሚተኩ ስራዎች ናቸው ይላታል። ነገር ግን ሌላስ ፎከስ ክሬቲቭ የሆኑ ቦታዎች ላይ ፎከስ ያድርግ ልጅሽ፣ ለምሳሌ ስዕል፣ ጽሁፍ ምን ይላታል እና ያ እና ስቲል እንትን ነው የሚያስፈራ ነገር ነው። ኦሬዲ እያደረገ ነው፣ እየተሳለ ነው፣ እየተዘፈነ ነው። እና እንዲሁም አልበም አይቻለሁ፣ ሙሉ በኤአይ የተሰራ አልበም። ምንድነው ያደረገው? ግጥም ራሱ ጻፈ ሰውየው። ከዛ በኋላ ኤአይውን ዘፈንልኛለሁ። ሶ ስኪል ጋፕህን ይሞላል። ገጣሚ ያልሆነ ሰው ይገጥማል፣ ዘፋኝ ያልሆነ ሰው ይዘፍናል፣ ሰዓሊ ያልሆነ ሰው ይዘፍናል። ሶ እዚች ጋር the point ምንድነው? ኢማጂኔሽን ነው አሁን ማተር የሚያደርገው። if you can imagine የፈለግከውን ነገር፣ ይሄ ከአርቱም በላይ ደግሞ አሁን ላይ ወደ ቴኩም ስትወስደው የሆነ ነገር ኤክስኪዩሽን ስለቀለለ ኢማጂኔሽን ነው ቫልዩ ያለው። አሁን ምን ያህል ነው ኢማጂን ማድረግ የምትችለው፣ ምን ያህል ነው ክሪኤቲቭሊ የሆነ ነገር ማሰብ የምትችለው ነው ማተር የሚያደርገው። ወደ አርቱም ስትወስደው እነዛን ኦተንቲክ ኤሌመንቶች እንዴት ነው ኦግመንት ማድረግ የምችለው ነው። ለምሳሌ ኦልሬዲ
ሪፕሌስ የተደረጉ እንትኖች አሉ። ለምሳሌ ዘፋኝ ምናምን ብቻ አይደለም አርቱ ላይ እንትኖች አሉ፣ የፊልም ስኮር የሚሰሩ ሰዎች አሉ። አሁን የፊልም ስኮር በጣም በውድ ነው የሚሰራው። ራይት ናው በኤአይ የሚሰሩ የፊልም ስኮሮች አሉ። ገብቷል። ስለዚህ ባክግራውንድ ሳውንዶች አሉ። ድሮ ባክግራውንድ ሳውንድ ለኮምፖዘር ተከፍሎ ነበር የሚሰራው። አሁን እነዛን ኮምፖዝ የሚያደርጉ ሰዎችን ቀንሷል። ስለዚህ ሪሊ ትሬት የሚደረግበት ኤሪያ ነው። ነገር ግን እንዴት ነው እንትን ልንል የምንችለው ልንወጣ የምንችለው ስቲል ኤአይ ሊትሬት መሆን እንዴት ነው ልጠቀም የምትችለው፣ እንዴት ነው ክሬቲቪቲን ኦግመንት ላደርግ የምችለው የሚሉትን ጥያቄዎች በግለሰብ ደረጃ፣ በፕሮፌሽን ደረጃ፣ በሴክተር ደረጃ እየመለስን ስንሄድ ነው። በጣም አሪፍ ሰው ኦፕቲሚስት ሆነን ከሱ መልካም ነገሩን እንትናውጣ ነው። that's wonderful። እስቲ ፕሪዲክት እናርግ ወይም ደግሞ እስቲ መጪውን ብለን እንገምተው 5-10 ዓመት አሁን እየመጣበት ያለው በጣም የሚያስገርም ፍጥነት አለ። አንዳንድ ጊዜ አንዳንድ እንትኖች ስታይ በቃ ትገረማለህ። አንዳንድ ዶክመንተሪዎች ስታይ ማሽን በሰው አይደለም አሁን የሚሰራው። ትልልቅ ሮቦቶች፣ ትልልቅ ማሽኖች በሌላ ማሽን ነው የሚሰሩት። ማሽን የሚሰሩ ሌሎች ማሽኖች አሉና እዛ ደርሷል። 5-10 ዓመት ምን ይታያል? የት ይደርሳል? we're not going to be on AGI አሁን 5-10 ዓመት ሲባል ሁልጊዜም እነ መስክም እነ ዳሪዮም we're going to be AGI ላይ እየሰራን ነው፣ ወደ AGI ነው የምንሄደው ነው የሚሉት። AGI ማለት አርቲፊሻል ጀነራል ኢንተለጀንስ ነው ማለት ነው። አንድ AI without any training ድጋሚ ትሬን ስታደርገው በጣም የተለያዩ ዶሜኖች ላይ ከሰው በላይ ኤክስፐርት ይሆናል ማለት ነው። የተለያዩ ዶሜኖች ላይ ምንም ጠይቀው ምንም ነገር ይሁን ድጋሚ ትሬን ሳታደርገው ለስዕል ለየሆነ ነገር ብለህ ለሙዚቃ ምናምን ብለህ ትሬን ሳታደርገው ሙሉ በሙሉ ከሰው ልጅ እኩል ከሰው ልጅ በላይ ይሆናል ነው ፖይንቱ። ኦልሬዲ ኦኬ። አሁን ዴታ ሰብስቦ ማለት ነው። አሁን ትሬን ተደርጎ በአመታት ውስጥ እዛ ሌቭል ላይ ደርሳል ነው መጨረሻ ላይ። አዎ እንደዛ ነው የሚሉት የዛሬ 5-10 ዓመት። ግን ብዙ ሰዎች ደግሞ ነው ወደዛ ለመድረስ አንደኛ አሁን ቀደም ሊቹን አንስቻለሁ የፌስቡክ ኤክስ ፌስቡክ አሁን የራሱን ካምፓኒ መስርቷል። ኖ እንደዛ ለመድረስ አሁን የምንጠቀመው አርኪቴክቸር ሊያስኬደን አይችልም። ምንድነው አሁን እንግዲህ አት ሎው ሌቭል እንዳልኩ ኤአይ ስታቲስቲካል ሞዴል ነው፣ መገመት ነው። ከአበበ በኋላ ምን እንደሚመጣ በሱ እንደሚመጣ ገምቶ ነው የሚያውቀው። እና ይሄ ትራንስፎርመር ይባላል ይህን ትሬን ለማድረግ የምንጠቀምበት ሞዴል። እነዚህ ትራንስፎርመሮች ለእንትን አያበቁንም። ኤጂአይ ለምንለው አሁን ላልኩ ነገር በ5-10 ዓመት ውስጥ አንደርስም ነው። ሶ ዘ ፕራግማቲክ እንትን ግን ፕራግማቲካሊ ብን የዛሬ 5 ዓመት ውስጥ ምን ይፈጠራል? ኤአይዎች ሞር አውቶኖመስ ይሆናሉ፣ ሞር ኤጀንቲክ ይሆናሉ። ምን ማለት ነው? ነገሮችን ጀነሬት ከማድረግ ለምሳሌ ሪስፖንስ ከመስጠት አክት ወደ ማድረግ ይሄዳሉ። አክት ማድረግ ለምሳሌ አንተ ታዘዋለህ የሆነ ነገር ራሱ ነው አክት የሚያደርገው። አሁን ለምሳሌ በጣም እንትን ቢሆንም ኦፕን ክሎ አሁን ለምሳሌ ኦፕን ክሎ ቅድም አንስቼ ይላለሁ። የሱ ፖይንት ምንድነው? ኤጀንቲክ ነው፣ ያደርግልሃል፣ ይፈጽምልሃል። ጀነሬት አይደለም፣ መልስ አይደለም ጀነሬት የሚያደርግልህ ድርጊት ነው የሚፈጽምልህ። ስለዚህ ሞር ኤጀንቲክ ይሆናሉ፣ ሞር ኦቶኖመስ ይሆናሉ፣ በራሳቸው ድርጊት ማድረግ ይጀምራሉ። ሁለተኛ ደግሞ አዶፕሽኑ አሁን ኢንተርፕራይዝ አሁን ኤአይ ብዙ ፐርሰናል ዩዞች ናቸው ያሉት። ኢንተርፕራይዝ አዶፕሽኖች በጣም እየጨመሩ ይመጣሉ። በኤአይ የምንሰራቸው በጣም ብዙ ነገሮች ይኖራሉ። የሚቀሩ ስራዎች ይኖራሉ፣ ሙሉ በሙሉ የሚጠፉ ስራዎች ይኖራሉ። አሁን ቅድምም መጀመሪያ ላይ እንዳልኩ እንትን መሆን አይጠበቅብን፣ አያስፈልግም። ይሄ ኤአይ በኤአይ የሚጠቀሙ ሰዎች ናቸው እንጂ ኤአይ ሪፕሌስ አያደርገንም ብሎ መቆም አያስፈልግም። ሪያሊቲውን you're going to be replaced የሚደረጉ ስራዎች ይኖራሉ። የዛሬ 5-10 ዓመት እንትን እኮ ነበር። አሁን ለምሳሌ ታይፕራይተር ድሮ እኮ ነበረ እኮ እዛች ጋር እኮ ነበረ እንላለን አይደል? አሁን እኮ ምንድነው ኮር ፕሮብሌሙ ኤአይ የሚፈታው የሚለውን ማየት ያስፈልጋል። እነዚህን ነገሮች ለማየት ለምሳሌ ኢንተርኔት ምን ነበር ሶልቭ ያደረገው? ኢንተርኔት ቤዚክሊ የኮሚኒኬሽን ፕሮብለም ነው ሶልቭ ያደረገው። ምንድነው? ድሮ ፊልም የሚያከራዩ ሰዎች ነበሩ አይደል? አሁን ፊልም ሄደታ ያለ ኢንተርኔት ላይ ፊልሙን ራዘር አይደል? ኔትፍሊክስ ቁጭ ብለህ ቤተታ ያለ ምንድነው ኢንተርኔት የፈታው? የኮሚኒኬሽን ችግር ነው። ኮሚኒኬት ማድረግ አይችልም ነበር። ሴንትራል የሆነ ቦታ ጋር ዳታ ይቀመጣል። ያንን ዳታ ለማግኘት ፊዚካሊ ትሄድ ነበር። ልክ አሁን እሱ የኮሚኒኬሽን ፕሮብለም ሲፈታ የቀሩ ስራዎች አሉ። እንዳልኩ ፊዚካሊ ቡክ አትከራይም። አሁን ዳውንሎድ ነው የምታደርገው፣ አማዞን ላይ ወይ ኬንድል ላይ ትገዛለህ። ፊልምም ደግሞ እንደዛው። አሁን ኤአይ ደግሞ የሚፈታው ስራ አለ። አንደ ኢንተለጀንስን ነው ሶልቭ እያደረገ ያለው። ኢንተለጀንስን ስኬሌብል የሆነ ኢንተለጀንስ ነው። አሁን ለምሳሌ አንድ ሰው ነው የቀጠርከው፣ ኢንስታንትሊ ስኬል 2 ሰው መቅጠር ትችላለህ። ኢንስታንትሊ 3 ሰው ይሆናል ኤአይ፣ ኢንስታንትሊ 4 ሰው ይሆናል። ስለዚህ
እነዚህ ይሄ መንዴን የሆኑ ሂውማን ኢንተለጀንሶች ወይም ድርጊቶች ስራዎች ይቀራሉ። የዛሬ 5 ዓመት የዛሬ 10 ዓመት ይቀራሉ። እንደውም አሁን ሶፍትዌር ኢንጂነሪንግ ላይ አሁን እነ መስክ ቴክኒካል ባናደረገው ብቻ ባይነሪ የሚባል ነገር አለ። የመጨረሻ ሪዛልቱ ኮድ ተጽፎ ምን ብሎ ባይነሪ ነው የሚሆነው። አሁን ኮዱን ጀነሬት ከምናደረግ ለምን ኢንድ ሪዛልቱን ባይነሪውን ጀነሬት አናረግም የሚል ሀሳብም አለ። ምንድነው ዞሮ እነዚህ ሪፒቲቲቭ የሆኑ ታስኮች የዳታ ፕሮብለሞች፣ ይሄ ጥያቄው ዳታ ከሆነ ለምሳሌ ኤቭሪ ነገር እኮ የዳታ ነው ማለት ነው። ጥያቄውን የምትመልሰው የሆነ ነገር አንብበህ ተረድተህ ነው የምትመልሰው አይደለ? ስለዚህ እነሱ ፓርቶች ላይ ኤአይ ይነግሳል። ዳታ የሆኑ ቦታዎች ላይ ነገሮቹ በዳታ የሚሰሩ ቦታዎች ላይ ኦልሞስት ሁሉም ቦታ ማለት እንችላለን ኤአይ የሚነግስባቸው ቦታዎች ናቸው። ነገር ግን ስቲል ሂውማን ጀጅመንት ደግሞ የሚያስፈልጋቸው ኤሪያዎች አሉ። ለምሳሌ ኢቲካል የሆኑ ኤሪያዎች ላይ አስዩ ነው ኤአይ ሊያግዝህ አይችልም። እነሱን የምናውቀው እኛ ነን። ሂውማን ኤክስፒሪየንስ የሚፈልጉ ነገሮች አሉ፣ እነሱንም ስቲል የምናውቀው እኛ ነን። ስለዚህ የዛሬ 15 ዓመት በኤአይ ብዙ ስራዎች ይተካሉ፣ ፕላስ ብዙ ስራዎች ይፈጠራሉ። ኤአይ ኤጀንቲክ እየሆነ ይመጣል። ኢንተርፕራይዝ አዶፕሽኖች በጣም እየበዙ ይመጣሉ። አውቶኖመስ እየሆነ ይመጣል ማለት ነው የዛሬ 5-10 ዓመት። ናይስ ግን you have to be optimistic መሆን አለብን። እውነት ነው። ያው ፔሲሚስት ከሆንን ትንሽ ፍሩቱን አናገኘውም። ከዛ ውስጥ እንግዲህ የተለያዩ ሪቮሉሽኖች ሲመጡ በአንድም በሌላም ምክንያት ያው የገፋን ኖረናል። እኛ ጋር ብስክሌት ሲመጣ የሴጣን ፈረስ ይባል ነበረ። መብራትም ሲመጣ እንዲሁ በጣም ተታችቶ ሆነ። መኪናም ሲመጣ እንደዛውና አዳዲስ ነገሮች ሲመጡ እንትን ያለ ማለት ነገሮች አሉ። ይሄ ዳርክ ሳይዱን ብቻ የማየት አቃቂር የማውጣት እሱን የመተቸት ምናምን ነገሮች አሉ። እነዛ ነገሮች ደግሞ ቶሎ አዳዲስ ከሚመጡ የሚጠቅሙ ነገሮችን ቶሎ አዳፕት አድርገን ቤኔፊቱን እንዳናገኝ አድርጎናል ብዬ አስባለሁ። እንደ ሀገርም እንደ አፍሪካም ማለት ነው። እስማማለሁ በአንተ ሀሳብ ኦፕቲሚስት እንሁን የሚለውን ማለት ነው። አፍሪካ ምን ቤኔፊት ታደርጋለች ብለህ ታስባለህ? በአፍሪካ ውስጥ ያው እኛም ስላለን ማለት ነው። ሚናዋ ምን ሊሆን ይችላል? ብዙ ሪቮሉሽኖች አምልጠዋታል አፍሪካ። ሜቢ ኤአይ ሪቮሉሽን ኮፓፕ ታደርግ ትችላለች ብለህ ታስባለህ? የስ ኦፍ ኮርስ። ጥያቄው እንዴት ነው ስትራቴጂክሊ እንዴት ነው አፕሮች የምናደርገው ነው የሚሆነው። ምክንያቱም አሁን ፍሮንታየር ሞዴሎች ላይ ከቻት ጂፒቲ ከጉግል ጋር ኮምፒት ማድረግ አንችልም። ሊትራሊ ኢምፖሲብል ነው። ምክንያቱም ሌላ አባይ ቢውልድ እንደማድረግ ማለት ነው። ፍሮም ስክራች አንድ ፍሮንታየር ፋውንዴሽናል ሞዴል ቢውልድ ለማድረግ ማለት አንድ አባይ ድጋሚ እንደ መስራት ብለው ሰደው ደግሞ ኮስቱ አስትሮኖሚካሊ እየጨመረ ነው የሚመጣ ያለው። 100 ሚሊዮን ነበረ፣ አሁን የሚሰሩት ወደ $1 ቢሊዮን ገብተዋሉ ትሬድ ለማድረግ። ስለዚህ እንዴት ነው አፍሪካ ላይ ያንን አምጥተን ልንጠቀም የምንችለው? መጀመሪያ መናገር የምፈልገው ምንድነው you're not going to compete with ቻት ጂፒቲ ኦፕን ኤአይ ጄሚናይ ጋር አይደለም ኮምፒት የምናደርገው። እንዴት ነው እነሱን ተጠቅመን ለሀገራችን ኮንቴክስቹዋል የሆነ ሶሉሽን መስጠት የምንችለው ነው። ስለዚህ ምንድነው ፖይንቱ? ኦፕን ሶርስ ሞዴሎች አሉ። እነሱ ሞዴሎች ተጠቅመን ኤአይን እንዴት ነው ሎካል የሆኑ ፕሮብሌሞችን ሶልቭ ማድረግ የምንችለው? አሁን ቅድም እንዳነሳውልህ ሌጋሊ እንትን መጠቀም አንችልም። ሊጎራን ሃርቪ ኤአይን መጠቀም አንችልም። ምክንያቱም አንደኛ በእኛ ዳታ አይደለም ትሬን ያደረጉት። እንዲሁም ከአፍሪካ ቅድም የሆነ ሪሰርች እያየው ነበር። ከአፍሪካ 2% ዳታ ነው ትሬኒንግ ሞዴል ውስጥ ያለው። ከአፍሪካ የተወሰዱ ዳታዎች 2% ናቸው። ስለዚህ አሁን የመጀመሪያው ማነቆ ምንድን ነው? ዴታ ነው። ኤአይ ራን ኦን ዴታ ያስፈልጓል። ትሬን የሚያቅድምም እንደተጫወት ነው ቡም ያደረገው በ2015 ምናምን ላይ የቢግ ዴታ መምጣትም ነው። ስለዚህ የመጀመሪያው ነገር ዴታ ያስፈልገናል። ትሬኒንግ ዴታ ሴቶች ያስፈልጉናል። ስለዚህ እነሱን ካሟላን እነዛም ሞዴሎች ፋውንዴሽናል ሞዴሎች የእኛ ዳታ ላይ ትሬን ማድረግ እንችላለን። ስለዚህ ትሬን ካደረግናቸው በኋላ ሀገራዊ ሶሉሽኖችን መፍጠር እንችላለን። አግሪካልቸር ላይ በለው ሜዲሲን ላይ በለው ኤቭሪዌር የእኛን ዳታ ተጠቅመን ሎካላይዝ አድርገናቸው ሶሉሽኖችን መፍጠር እንችላለን። ነገር ግን እንትንም መፍጠር አለብን ከኦፕን ኤአይ ጋር ከእንትን ጋር ኢትስ ሊትራሊ ኢምፖሲብል ማድረግ አንችልም። ምክንያቱም ኮስታቸው በጣም 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 ብዙ ነው። ኢንፍራስትራክቸር አለ፣ ሃርድዌሮች አሉ፣ ሂውማን ፓወር አለ እና በጣም ውስብስብ ነው። እሱ ጋር በሱ በኩል አፕሮች ለማድረግ ራዘር ምንድነው መሆን ያለበት? እንዴት ነው እኛ ላለብን ችግር ኤአይን ተጠቅመን መፍትሄ ልንሰጠው የምንችለው? የመጀመሪያው መንገድ ምንድነው? ዴታ እንትን ማለት ዴታ መሰብሰብ። ስለዚህ አሁን ብዙ ኢኒሺዬሽኖች አሉ። አሁን ባለፈው ልታ የሚያየው ኢትዮ ዳታ ሴት ምናምን የሚል ነቻፒ እንትን ያሉት የፖስተቱት ቢውልድ ያደረጉት ምንድነው? ዴታ ሴት ያስፈልገናል። የእኛን ኤአይ ትሬን የሚያደርግ አማርኛ ማውራት የሚችል
አፋን ኦሮሞ ማውራት የሚችል ትግረኛ ማውራት የሚችል በእኛ ቋንቋ የእኛን ውስጥ ማውራት የሚችል ኤአይ ያስፈልገናል። በአማርኛ መናገር የሚችል ኤአይ ያስፈልገናል። ብዙ ኢኒሼሽኖች አሉ፣ አዲስ ኤአይ ሀሳብ ኤአይ እየተሰሩ ያሉ። ስለዚህ ፖይንቱ ምንድነው? እንዴት አድርገን ነው እነዛን ፋውንዴሽናል ሞዴሎች ኦፕን ሶርስ ሞዴሎች ትሬን አድርገን ሀገራዊ መፍትሄ ልንሰጥ የምንችለው? አግሪካልቸር ላይ እንዴት ነው ኢምፕሊመንት የምናደርገው? ሄልዝ ኬሮቻችን ላይ እንዴት ነው የምናደርገው? የፖቨርቲ ችግሮቻችን እንዴት ነው አፕሮች የምናደርገው? ስለዚህ ስትራቴጂካሊ ነው አፕሮች ማድረግ ያለብን ማለት ነው። ሶ በእነሱ በዌስተርኖች ዴታ ፊድ የተደረገ ሲስተም ስለሆነ አሁን እንዳልከኝ 2% ነው የአፍሪካ ዴታ ኮንትሪቢሽን አልከኝና ያ በሆነበት እንግዲህ መጪውን ጊዜ ለመዋጀት አፍሪካ ትቸገራለች። ግን ኖርማሊ የኛው የራሳችን ዴታ እሱን በደንብ ባሳደግን ቁጥር ነው ከዛ ውስጥ ቤኔፊቱን እናገኘዋለን የምናገኘው ይመስለኛል አይደል? እንደዛ ነው። በቃ እንትን ያስፈልገናል፣ የኛ ዳታ ያስፈልገናል። አሁን ትሬን የምታደርገው እንዳልኩ ዳታ ላይ ነው። ኤአይ ምንም ነገር ቢለ ሃሉሲኔት ምንም ቢያደርግ ከዴታው ነው። በቃ ችግሩ ዴታው ነው። ጥራት ያለው ዴታ አለ። አሁን ላይ ችግር አለ። ዳታ ፍራግመንትድ ነው፣ ዶክመንትድ አይደለም። ፍራግመንቴሽን ኦፍ ዳታ አለ። እነሱን ኮሌክት አድርገን ዴታ ሴቶች ያስፈልጉናል። ኤአይን ትሬን የምናደርግበት ዴታ ሴቶች ያስፈልጉናል። እነዛን ዴታ ሴት ወስደን ከዛ በኋላ እነዛን ሞዴሎች ተጠቅመን ብዙ አይነት ኦፕን ሶርስ ሞዴሎች አሉ፣ በጣም ብዙ። ኤኒዋን ሀጊንግ ፌስ ላይ ገብቶ ማየት ይችላል። እነሱ ሞዴሎች ለዩዝ ኬዛችን እንትን ማድረግ እንችላለን። እንዳልኩ አሁን ፎከሱ ምንድነው? ጀነራል ሞዴሎች ላይ ነው። ቢኮዝ እሱ ስለሚሸጥ ነው። አሁን ኮምፒቴሽኖች አንድሪው ኒክ ሁል ጊዜ የሚያወራው ነገር አለ። ኤአይ እንደ ኤሌክትሪክሲቲ ነው እና ግን አሁን እነዚህ ትላልቅ ቢግ ካምፓኒዎች ጀነራል ሞዴል ነው የሚሰጡክ፣ ቢኮዝ ብዙ ሰው ማገልገል ስለሚፈልጉ፣ ብዙ ከስተመር እንዲኖራቸው ስለሚፈልጉ። ነገር ግን ለእያንዳንዱ ዩዝ ኬዝ ትሬን መደረግ አለበት። ኤአይ ለእያንዳንዱ ዩዝ ኬዝ የሚሆን ለምሳሌ የሆነ ማኑፋክቸሪንግ ላይ የተቀደደ ጨርቅ ዲቴክት ማድረግ የሚችል ኤአይ ልትሰራ ትችላለህ። ገብቷላ? እሱ የ10-20 ምናምን ሚሊየን ገንዘብ ሊቀንስልህ ይችላል አይደለ? ስለዚህ ከአፍሪካ አንጻር ስናየው እንደዚህ ስፔሲፊክ የሆኑ ሎካላይዝድ የሆኑ ሶሉሽኖች ናቸው የሚያስፈልጉን። ስለዚህ እሱን ለማድረግ ደግሞ ስትራቴጂው ምንድነው? ዴታ ያስፈልገናል። ሎካላይዝድ ዴታ ያስፈልገናል። ስለዚህ ኔትወርክ እንደ ዴታ ያስፈልገናል። ስትራክቸርድ የሆነ ዴታ ሴት ያስፈልገናል። እዛ ላይ ሞዴሎቹን ትሬን በማድረግ ሎካል ሶሉሽኖችን ማበጀት እንችላለን። እንዴት ነው እነዛ ዴታዎች የሚገኙ? አሁን እንዳልኩ እንትኖች አሉ፣ ኢኒሺዬሽኖች አሉ። ኢኒሺዬሽኖች ስለ መሰብሰብ ነው፣ ዴታውን መሰብሰብ ነው። የሚያስፈልጉ ዴታዎችን ስትራክቸርድ በሆነ ዌይ ለኤአዩ በሚያመች መንገድ ለኤአይ አሁን ለምሳሌ ጀነራሊ ዝም ብለህ ሁሉንም ዳታ አይደለም ፊድ የምታደርገው፣ ስትራክቸርድ የሆነ ዳታ ነው ለኤአዩ የምትሰጠው። ሶ ለሱ በሆነ መንገድ ስትራክቸር ማድረግ ይቻላል። ስለዚህ አሁን የተጀመሩ ኢኒሺዬሽኖች አሉ፣ እነሱ ላይ ዳታዎችን አፕሎድ በማድረግ ነው። ስለዚህ ዴታ መሰብሰብ አለበት ነው። ለምሳሌ አሁን ይሄ ናሽናል አይዲ የሚባል ነገር አለ እኛ ጋር። ሶ በፊት እያንዳንዱ ሰው እንትን በዚህ ሌቭል ኢንፎርሜሽን አልነበረም፣ ዴታ አልነበረም። ሶ አሁን በአንድ ቋት ምናልባት አላቅም ስንት ሚሊዮን እንደደረሰ አላቅም፣ 100 ምናምን ሚሊዮን 130 ሚሊዮን 100% እንኳን መመዝገብ ብንችል የ130 ሚሊዮን ሰው ኢትዮጵያዊ ሙሉ ዴታ ስም፣ እድሜው፣ ምኑ እዛ ውስጥ ገባ ማለት ነው። ያ እነዛ ነገሮች ናቸው ዴታዎች የሚባሉት። ዛትስ ማይ ፖይንት። እንደሱ አይነት ሴንትራላይዝድ የሆነ የተሰበሰበ ዴታ ያስፈልገናል ማለት ነው። አሁን ይሄ እንትን ነው፣ መልቲ ፋክተር ነው። አሁን ለምሳሌ ክሬዲት አይሰጥም። አሁን ለምሳሌ ክሬዲት ላይ ዴታ የለንም። አሁን ክሬዲት ስኮር የሚያደርግ ኤአይ አለ። ክሬዲት ስኮር ይሰጠው አይሰጠው የሚል ኤአይዎች አሉ። አሁን እነሱን ትሬን ለማድረግ የክሬዲት ስኮር ዴታ የለህም። ገብቷላ? ሁልጊዜም ትሄድና ጥያቄው ዴታ ጋር ይሆናል። ኦኬ ታስብና ኦኬ መስራት ይችላል ግን ዴታ ግን የለንም ይሆናል። ስለዚህ እንደዚህ አይነት እንትኖች ያስፈልጉናል። ዴታዎችን ሴንትራላይዝ አድርገን ከዛ ትሬን የምናደርግባቸው መንገዶች ያስፈልጉናል። ያኔ ኢች ሴክተር ላይ አማርኛ መናገር እንትን መግባት ይችላል። ገብቷላ አይደለ? ህግም ላይ ብትወስደው እንትኖችን አናላይዝ ማድረግ የሚችል ከዛ በኋላ ደግሞ አሁን ሴንሲቲቭ የሆኑ ቦታዎች አሉ። አሁን ለምሳሌ ቻት ጂፒቲን መጠቀም ብዙ ጊዜ የማይመከረባቸው ቦታዎች ላይ ሊኖሩ ይችላሉ። አሁን እንትን ላይ ምንድነው ስፔሲፊክ የሆነ ኬዝ እየሰራ ከሆነ ሎካል ኬዝ ሃሉሲኔት አድርጎ የሌለ ኬዝ ኮት ሊያደርግብህ ይችላል። ሶ እንደሱ አይነት ነገሮችን የሚያስቀሩት ለምሳሌ የሌጋል እንትኖች ላይ እና ሃርቪ ምናምን ስፔሲፊክ የሆነ ኬዞች የሚቀመጡባቸው ዴታ ሴቶች አሉ። ስለዚህ ኮት ሲያደርግልህ ኮት የሚያደርገው ሌጋሊ ከሚታወቅ ዴታ ሴት ነው። ገብቷል አይደለ? ስለዚህ
there is no hallucination ማለት ነው። ስለዚህ ሄደ ጥያቄው የሚሆነው ዴታ ጋር ነው። የኤአይ ችግር አሁን እንግዲህ እንትኑን አስዩም አድርገን ነው ትሬን አናደርግም ፍሮም ስክራች ትሬን እያደረግን አይደለም የሚለውን አስዩም አድርገን ነው። እንደዛ ከሆነ ብዙ ፕሮብሌሞች ይኖራሉ። ኢንፍራስትራክቸር ያስፈልጋል፣ ሃርድዌሮች አሉ። ነገር ግን እነዚህ ሞዴሎች ኦልሬዲ ትሬን የተደረጉ ሞዴሎች ሌት ካሜራ አድቫንቴጅ አለ እነሱ ስለሰሩልን። ያ ቴንክ ዩ አይ ናይስ። እንደው ክሬዲት ስትል ራሱ ምን መጣልኝ መሰለህ፣ ናሽናል ባንክ አሁን የሙሉን ባንክ ተጠቃሚ ሰው እንትን ከእንትን ጋር እያስተሳሰረ ነው፣ ከናሽናል አይዲ ጋር ማለት ነው እያስተሳሰረ ነው። ስለዚህ አንተ 4 5 6 7 8 ባንኮች ውስጥ ምን ሊኖር ይችላል? አካውንት ሊኖር ይችላል። ከ4ቱ ወይ ከ5ቱ ብድር ወስደ ሊሆን ይችላል። ግን ሴንትራላይዝ እንትን ስለሌለ አሁን አዋሽ ጋር ብትሄድ ከአቢሲኒያና ከሌሎቹ ባንኮች ብድር ወስደህ አለመመለስህን የሚያቀበት ሲስተም የለውም ነበረ። አሁን ግን ዴታ አለ፣ ኮኔክተር ነው። ስለዚህ ዞሮ የእንትን ጥያቄ ነው የሚሆነው፣ የዴታ ጥያቄ ነው የሚሆነው። ስለዚህ እንደዛ ነው የሚሆነው። ዴታዎቻችንን ስትራክቸር በሆነ መንገድ ዴታ ሴት ካለ ከዛ በኋላ ሞዴሎችን ትሬን አድርገ ኤኒ ፕሮብለም ሶልቭ ማድረግ ትችላለህ ማለት። ስለዚህ አፍሪካ በዛ መንገድ ነው ልትሄድ የምትችለው። that's good፣ በጣም አሪፍ ነው። ብዙ ነገር ያነሳን ይመስለኛል። በጣም ብዙ ዲቴይል ዲስከስ አድርገናል። ቴንክ ዩ ሶ ማች። እና ሜቢ የዘለል ነው ነጥብ ካለ ባይዞ ብዙ ከአንተ እየተማርኩ ነው የሰማሁ ራሱና የዘለል ነው ነገር ካለ ሜንሽን ያላረግነው ነገር ካለ ለሚጊቭ ዩ አይ ቲንክ ሁሉንም ነገር አድሬስ አድርገናል። ግን መጨመር የምፈልገው ነገር ምንድነው ኤአይ ኢዝ ናት ሌክዠሪ ማለት ነው። ኤሌክትሪሲቲ ሌክዠሪ እንዳልሆነ ሁሉ ኤአይም ሌክዠሪ አይደለም። እያንዳንዱ ቦታ ገብቶ ኢምፓወር ማድረግ የሚችል ፕሮብለም ሶልቭ ማድረግ የሚችል ቱል ነው። ስለዚህ እንደ ሌክዠሪ ታይቶ ይሄ መገለል የሌለበትም። ስለዚህ ሁሉም ቦታ ላይ እንዲገባ ነው የኛም ፖይንት። የኛም ዓላማ ምንድነው ኤአይ ሊትሬሲ እንፍጠር፣ ሙቭመንት ይሁን ይሄ ነገር ስንል ሁሉም ቦታ ላይ በግለሰብ ደረጃ፣ በኢንተርፕራይዝ ደረጃ፣ በስታርታፕ ደረጃ ጥቅም ስላለው ነው። ስለዚህ አሁን ቀጣይ ኢኒሺዬሽናችን ምንድነው ወርክሾፖች ይኖራሉ፣ ፍሪ ሴሚናሮች ይኖራሉ። አሁን ደግሞ እያደረግን ያለነው ዌቢናርም ይቀጥራል። ስለዚህ በፕሮፌሽናልም ነን ቴክኒካል የሆኑ ሰዎችም ኢንተርፕራይዞች ላይ እየገባን ይሄን ኤአይ ሊትሬሲ እንፈጥራለን ብለን እናስባለን። ይሄን እድል ደግሞ ስለሰጠንና ይሄን አይዲያ አምፕሊፋይ እንድናደርግ ስለፈቀድክልን አንተንም እናመሰግናለን። ቴንክ ዩ። እኔም በሚያስፈልገው ሁሉ በኤአይ ሊትሬሲ በምታረጉት እንትን ዊ ካን ሰፖርት እንትኖች ስታዘጋጁም በእኛም ሶሻል ሚዲያ በተለያዩ መንገዶች እንትን እንላለን፣ አምፕሊፋይ እናደርገዋለን። አምሹር እንግዲህ አሁን አንተ ስታወራ እኔ ሰው ጋር እንደዚህ ሳወራ አዲስ ኤክስፒሪየንስ አሁን ከአንተ ብዙ ነገር ነው መማረው እኔ ራሴ እና በቃ ደስ የሚለኝ ኢንጆይ ማረገው ይሄንን ፖድካስት በዚህ መንገድ ነው እና ደስ ይላል። ውይይት ከሰው ጋር ስታወራ አዲስ ነገር ግራስፕ ታደርጋለህ፣ ያልታየ ፐርስፔክቲቭ። እርግጠኛ ነኝ ኦዲየንሶችም በደንብ ኢንጆይ ያረጉ እንደሰሙ ተስፋ አረጋለሁ። እዚሁ ቃል ማስገባ የሚጠይቁ ጥያቄ ካለ ከስር እየገባ መልስ ሰጥልኛለህ። ሜቢ ኤአይን በተመለከተ የሚጠይቁት ቴክኒካል ነገሮችም ደግሞ ካሉ ከፈቀድክልኝ ስልክህን ከእንትን በታች አስቀምጣለሁ። ችግር የለም። በቃ እንደዛ እናደርጋለን። ስለመጣ በጣም አመሰግናለሁ። ቴንክ ዩ ሶ ማች። እና ደግሞ ፑሽት በደንብ ፑሽት እና አምሹር አሪፍ ለውጥ እናያለን አብረን ሆነን ማለት ነው። ስታርታፕ ቤተሰቦች፣ ስታርታፕ ፖድካስት ቤተሰቦች እንግዲህ ተከታትላችሁናል። በጣም ምርጥ የሆነ ውይይት አድርገናል። እኔ ፐርሰናሊ አይ ኢንጆይድ ኢት። በጣም ብዙ ነገሮችን እኔም አውቄበታለሁ። አምሹር ሙሉን ከሰማችሁት እናንተም ብዙ ነገር የተማራችሁበት ያወቃችሁበት እንደሆነ ተስፋ አረጋለሁ። ሀሳብ አስተያየት ካላችሁ ከቪዲዮ በታች ሀሳብ አስተያየታችሁን ልትሰጡን ትችላላችሁ። ለናቲ ያላችሁንም ጥያቄ አፕሪሺዬሽንም ከሆነ ልትሰጡን ትችላላችሁ። ሜቢ ኤአይ ሪሌትድ የሆኑ ጥያቄዎችም ስልኩንም አግኝታችሁ ኮንታክት ማድረግ የምትፈልጉት ከሆነ አድሬሱን የሶሻል ሚዲያ አድሬሶቹንም ጭምር ከታች አስቀምጥላችኋለሁ። እንደዚህ አይነት ስታርታፕ አዳዲስ አይዲያዎች፣ ፕሮፌሽኖች የመሳሰሉት ኤክስፒሪየንስ ሼሪንጎች ላይ የተለያዩ ሰዎችን እየጋበዝን ወደ እናንተ እናመጣለን። ቁም ነገር እናወራለን። ቁም ነገር በብዛት በማይወራበት ኢንቫይሮንመንት ውስጥ ቁም ነገር እያወራን ጄኔሬሽኑን ኢኪፕ ለማድረግ ምንችለውን እንጥራለን። ሶ አብራችሁን ቆዩ፣ ቤተሰብ ሁኑን። ቴንክ ዩ ሶ ማች ባይ